የተከበራችሁ ክቡራትና ክቡራን የካፋቸው ህዝብ ልዩ የአዲስ ዓመት የማሽቀሮ በዓል ዝግጅታችን በይፋ የተጀመረ መሆኑን ለመግለጽ እንወዳለን። ይህንን ዝግጅት በቀጥታ የምታሰራጩ አካላትም ከአሁን ሰዓት ጀምሮ ፕሮግራሙን በቀጥታ ማስተላለፍ ትችላላችሁ። እዚህ ያላችሁ ታዳሚዎቻችንም ዝግጅታችን ለብዙሃን ዘንድ ተደራሽ እንዲሆንም በተለያዩ የማህበራዊ ትስስር ገጾች እንደዚሁ ለወዳጆቻችሁ ማጋራት ትችላላችሁ ማለት ነው። ሁሌም እንደምናደርገው ዝግጅታችን የሚጀምረው በባህላዊ ስነ ስርዓት በአባቶች ምርቃት እንደዚህም ደግሞ አስደናቂ በሆነው በካፋ ቀደምት ንጉሳዊ ስርዓቶችም ጭምር ነው ማለት ነው። ከደቂቃዎች በኋላ ይህ ዝግጅት ወደ እናንተ ይደርሳል። የካፋ ንጉስ በሚክረቹ አባላት ታጅበው በህዝቡ ታጅበው በክብር እየመጡ ይገኛሉ። ወማ ኦጌቴ ከፍመጨ የሜኔ ሻዲ ባሮች ሻጌቶቴ አናቺ ጉቱማናሽ ምቴ ማሬናቲ የሜኔ ሻዲ ባሮን ኮታ እቢዮቼ ይች ፓናሌ ኢሃት ዮንዳቤ አናች ኦጌ ኖ ባሮን ቦንጌ ሻምበቶቻ ኮተቶን ዋማ ድጎና ሻጌቶቴ ዋማ ሻጌቶን እብችን ኖና ኖ ፕሮግራሙ ካሞና አገቴ ቶሞች ኤቢስና አንድ
በሾኮት ተገቶነ ባርባሬቶኑ ቼናዎች ጎጊዮ ሀኪዮቴ ኤብን ቦኖ ቤት ወይቶቻ ቦኖ ጪነሞች ጎጊዮ ሀኪዮቴ ገቶነ ዳኮና ዋማድጎና አንድሬ ኖ የሜነ ሻዴ ባሮች ሻግቶቴ ኖ ፕሮግራሞ ኖ ኮተሞ ኖ ቃበችናኦ ዲሮና ታቴናኦ ዲሮና ቱነት ቆዶች ቦኖ ሺ ወታ ቦኖ ሺ ሺሼ ሂኖና ቦኖ ቆጮና ቦኖ አሪዬ ሂኖና ታቴኖን ደቢ ዋቤቴቴ ቦኖሽን ኦጊዮናኖ ፕሮግራሞን ኮተሞኖኔ ገላሜ ባሮቱ ነባ ገላሜ ያጎ ኢቢሲ ኤቢቼ ኮድሬ ቦኖ ፕሮግራሞን አገቴ ቶሞች በጆ ኮተመናውነ ዳኮና ጋዌ ያጎቱ ነባ ኦግቻ ጋልቴውን የካፋ ህዝብ ለዘመናት አካባቢውን ጠብቆ ደኑን ጠብቆ ለትውልድ ያሻገረ ዛሬ ላይ ደርሷል። ካፈቾች አሁን ያለንበትን ቦታ ለዘመናት ጠብቆ አቆይተው እንደዚህ አረንጓዴ ቦታ ላይ በንጉሱ መናገሻ ቦንጊ ሸምበቶ ላይ የማሽቀሬ ባሮን ያከበርን እንገኛለንና ለዚህ ታላቅ ህዝብ ለዚህ ለትውልድ ታሪክና ቅርስ አሻጋሪ ህዝብ እባካችሁ አንድ ጊዜ አመስግኑልን እስኪ። ለዚህ አይነት ቦታ ላይ ተገኝ ምክንያት ሆነ ኢሊ ጣኦ ኩቾ ቆምቦ ዱነኖ ኩቦ ባጭካዋታ ነውነ አሪየች ኬነች ቆጨች ነው ማጨናው ኖ ባሮን ባሪ ቤት ሂኖና ኖ ባሮ ወጣቤ ባሪ ቤቶ ኖ ቆጮ ኖ ዳቢያ ዋቶ ኤብቺን ኖና ኖ ቀዶን ቅዳ ኖ ዱነ ኩቦን ቅዳ ኖ ቆምቦ ኩቾን ቅዳ አቱነት ቆዶች ሄኖ ጌት ማጮ ሂን ቀዶን ጋዌ ሂኖና የቺ ቢያግቶች ሄን ሺሾ ጋለት ያበደ ጋዌ ሂኖና ቄጪ ኖና ኦግቸደ ካፍ ማጮን ጋለት ወጥ ኦግቻ ጋለቶን ከ13ኛው መቶ ክፍለ ዘመን ጀምሮ ጠንካራ አስተዳደር ስርዓት የነበረው የካፈቾ ህዝብ ንጉሳዊ ስርዓት አሁን ደግሞ በዚህ ዘመን በዚህ ትውልድ ታሪካችንን ቅርሳችንን ያስቀጥሉ የሚገኙ አባቶች እንደዚሁም ደግሞ በካፋ ንጉሳዊ ታሪክ ውስጥ ታሪክ ያላቸው የመጡ ነውና ታላላቆች እንደዚሁም ደግሞ ተነስተን መቆም እንችል በሙሉ ከመቀመጫችን ተነስተን በክብር እንድንቀበላቸው ሞራል እንድንሰጣቸው እንድናመሰግናቸው ይሁን። እንደሚታወቀው የካፈቾ ቀደምት አስተዳደራዊ ስርዓት በኢትዮጵያ አልፎም በአፍሪካ ጠንካራ ስመ ገናና ዘመን ተሻጋሪ ከዛም ባለፍ ደግሞ ለዘመናዊ የፖለቲካና ዲሞክራሲያዊ ስርዓት የራሱን አሻራ ማኖር የቻለ ታላቅ ተወዳጅ ተናፋቂ ዛሬም ደግሞ ይህንን ለትውልድ ታሪክ እያሳዩ የሚገኙ አባቶቻችን ናቸውና ሲታዩ እጅግ ያምራሉ። ከዛም ባሻገር ደግሞ የወንድም የሸካ ህዝብ ንጉስም
አብረውናሉና አብሮነት፣ አንድነት፣ ብዝሃነት ውበትና መገለጫ ፍቅራችን ነው። እንኳን ደህና መጣችሁ እንበላቸው። ታቴኖ ኮላዎቾቺ ቦማነቴኖ ሸኪታቴኖና ቶኪኢ ሸኪታቴኖ ተችቄጆችና ጎጌ ቢዋቴቴ ቦኖታቴ ገፋ ቀቤታቴ ቦንጊ ጮንጊ ሸግቴቴ ካፈቾ ማጨጭክም ሂኖና ቢቆጮን ባሪ ቤቴ ሂን ባሮ ገላሜ ባሮ ቢቱኔሞች ታቴኖ ዲረና ኮቴሞኖኔ ጋዎቺ ቄጭኖና ኮፔ ኢቢቦት የሪምባ ይሰማሃል። እንደምትመለከቱት የሚክረቸው አባላት በየቦታቸው አሉ። ከዛ ቀጥሎ ደግሞ ሻቶዎች አሉ። ሻቶዎች በነገራችን ላይ በከፋ ስርወ መንግስት ታሪክ ውስጥ በከፋ ንጉሳዊ ታሪክ ውስጥ ዋማቶ ከሸከቶን እንኳን አብሮ አደረሰን። እንኳን አደረሱት። እንኳን ደስ ያላችሁ። እዚህ እንግዲህ የዘንድሮ የማሽቃሮ በዓል በእውነቱ በጣም ለየት ባለ ሁኔታ ነው እየተከበረ የሚገኘው። እዚህ በቦንጊ ሻምባቶ መከበሩ ምን የተለየ ነገር አለው? እንደው በዛውም ስለ ማሽቃሮ በዓል የተወሰነ ነገር ይበሉ። እንኳን ለከፈቾ ብሔር ዘመን መለወጫ ማሽቃሬ ባሮ እንኳን በሰላም አደረሳችሁ እላለሁኝ። በመጀመሪያ እዚህ ቦንጌ ሸምበቶ ላይ የሚከበረው የማሽቀሬ ባሮ ወይም የከፈቾ ብሔር ዘመን መለወጫ በዓል አዲስ አይደለም፣ የነበረና ለጥንት አብረን የምናከብረው ነው። ትንሽ ለየት የሚያደርገው ምንድነው? ከዚህ በፊት ከ128 ዓመት በፊት የከፋ ነገስታት ዘውድና የንጉሱ መቀመጫ ከአካባቢው በተለያየ ምክንያት በጦርነትና በተለያየ ምክንያት ከሀገር ከወጣ እንዲሁም ወደ ሀገራችን ከመጣው ከ68 ዓመት በኋላ ወዲህ በነበረበት ወደ እናት ምድሩ በመመለሱ ከዚህ የንጉሱ ዘውድና እንዲሁም የነገስታት መቀመጫ ወንበር በተጨማሪ ደግሞ ታላቁ ህዳሴ ግድብ በሀገራችን ባስመረቅንበት ማግስት የተካሄደ በመሆኑ የዘንድሮን የከፈቾ ብሔር የዘመን መለወጫ በዓል አከባበርን ወትሮ ከምናከብረውና ከምናደምቀው ባሻገር ልዩ ያደርገዋልና ይሄ ነው አንዱ ለየት ያለ ድምቀት ይፈጠረልን። እንግዲህ የማሽቀሬ ባሮ ማለት የከፋ ብሔር ዘመን መለወጫ በዓል የብሔሩ ነባርና ለዘመናት የዘለቀ ላለፉት ብዙ መቶ ዓመታት ሲከበር የነበረ መሃል ላይ ተቋርጦ የነበረው ግን ከዛሬ ከ1998 ዓመተ ምህረት ጀምሮ ማክበር የጀመርንበት ዛሬ ላይ ተቋርጦ ከነበረበት ከ1998 ዓመተ ምህረት ጀምሮ እያከበርን እንገኛለን። መነሻው ምንድነው? የዘመን አቆጣጠራችን በተለይ ሐምሌ ከገባ 5 ጀምሮ የአዝመራን በመቁጠር የአዝመራ ስርዓት አለው። 77 ብለን ጀምረን ዛሬ ላይ የምንጨርስበት ነው የሚሆነው። ሰው ዛሬ ላይ ዘመንን የሚቀይርበት፣ አርሶ አደሩ ከእርሻው የሚያርፍበት፣ በሬው ከእርሻው የሚያርፍበት፣ ይህም ብቻ ሳይሆን ካልቸራል ሄሪቴጁ ባሻገር ፖለቲካሊ፣ ማህበራዊ፣ አጠቃላይ ኢኮኖሚያዊ ጉዳዮችም ጭምር በዓሉ ሊደርስ የተወሰኑ ጊዜያቶች ሲቀሩ አሁን ባለንበት የከፋ ነገስታት መናገሻ ቦታ ቦንጌ ሸምበቶ ላይ በስሩ ባሉ በከፋ ነገስታት ታሪክ ውስጥ ከፋ 18 ግዛቶች አሉት። የነዚህ 18 ግዛቶች ገዢዎች እዚህ እኔና አንቺ ዛሬ ቆመን በመናከብርበት ቦታ ላይ መተው ስራቸውን ያስገመግማሉ። በምክራቸው ስርዓት ይታያል፣ ይፈተሻል። ጥሩ የሰራ ይሸለማል፣ ለተሻለ ደረጃ ይታጫል። ከንጉሱ ጋር አብሮ የሚኖሩ ምክረቾች ይባላሉ። ይሄ ሚኒስትሪያል አደረጃጀት ነው። ለሀገርም ለአፍሪካም ተሞክሮ ሊሆን የሚችል ከብዙ መቶ ዓመታት በፊት ከ13ኛው መቶ ክፍለ ዘመን ጀምሮ ያለ ስርዓት ነው። የየግዛቶቹ መሪዎች የየግዛቶቹ አስተዳዳሪዎች ጥሩ የሰሩት ከነሱ መካከል ተመርጦ የዚህ የሚኒስትሪያል አደረጃጀት ወይም የምክረቸው አባል መሆን የሚችሉበት፣ ጥሩ ያልሰሩና ችግር የነበረባቸው ደግሞ የሚገሰጹበትና በነሱ ምትክ ደግሞ ተሽረው ሌላ የሚሾምበትን ስርዓት የምንከተልበት እንደው ባህላዊ ብቻም ሳይሆን የስርዓቱ ወይም በወቅቱ የነበረ የከፋ ነገስታት ኤሪያ ላይ የሚከናወኑ ስራዎች የሚገመገሙበት፣ የሚፈተሹበት፣ የሚታዩበትና ማትጋ የሚደረግበት ሹምሽር የሚከናወንበት እንደመሆኑ መጠን ኢንዲፔንደንትሊ ካፋ በነበረበት ስርዓት ላይ ዘመን ላይ ይሄ የፖለቲካዊ ኢኮኖሚያዊና ማህበራዊ ክዋኔዎች በጋራ የሚፈተሹበት ስርዓት እንደመሆኑ መጠን ይሄ እንግዲህ ለዘመናዊ የአስተዳደር ስርዓት
የራሱን የሆነ ከፍተኛ ሚና የሚጫወትና ምልክትም ጭምር ተደርጎ ሊወሰድ የሚችል ስርዓት ነው። ዲሞክራቲክ ኤክሰርሳይሲንግ ጭምር የነበረበትና እንዲሁም ንጉሱና ህዝቡ ፊት ለፊት ተገናኝተው መሪውና ህዝቡ እንዲሁም ንጉሱና አብሮ ያሉት ሚኒስቴሮች አብሮ ያሉ ገዢዎቹ ወይንም የፕሮቪንስ አስተዳዳሪዎች ስራቸውን ህዝብ ፊት የሚያስተቹበት የሚያስገመግሙበት እንደመሆኑ መጠን ለየት ያለ በዓላችን ነውና ይሄን ነው እያከበርን ያለነው ለማለት ነው። እጅግ በጣም ደስ ይላል። በጣም አመሰግናለሁ አቶ ማስረሻ የደቡብ ምዕራብ ኢትዮጵያ ክልል ምክትል ርዕሰ መስተዳድር ስለሰጡ ማብራሪያ እጅግ በጣም አመሰግናለሁ። መልካም በዓል ለሁላችን። አሜን፣ ለሁላችን ይሁን። በዓሉ ይቀጥላል። እኛም አዳዲስ መረጃዎችን ወደ እናንተ እያደረስን እንቀጥላለን። መልካም በዓል። ጎፓቸው ነቢች ቤቶ እብችን ሆነ ነው ፕሮግራሙን ነው ከተሞ ካሞና ሂንጎ ፐርጎፓቸው ካከሞና ነገቶነ አሬ ሸፍሮነ ገባቲያ ነው ቤቶ ጋላሜ ባሮቶ ነባ አጤኖ ማጨናዎት ጎፐርጎፓቸው ካከ ቤታ እቶጭኬ ካዮ ጋላሞ ቶኖነ ጋዎችን ሆና ቄጪን ሆና ኢቤና ዶኪው ቢዮ ጋዎችሬ ቄጭሬ ኪሾ ቆፖበት የር ቸገደሬ ነው ኢቤናውን ዋትናውን በዳ ኦክች ጋለተቦት የሪምባ Ateno gopergopacho kakete ebiok shutio karo aino macho begata mai nodiria hana chade gotune bote nucho gio bulla mare bote itnone ogcha galeton yerimba የክብር እንግዶቻችንን አረፍ እንድትሉ እንጋብዛችኋለን። ረጅም ሰዓት ስላስቆምናችሁ ደግሞ ይቅርታ እንጠይቃለን። በነገራችን ላይ ይህ ሰንደቅ ዓላማ ብዙ ትርጓሜ ያለው ቀደም ሲል እንደነገርናችሁ በንጉሳዊ ስርዓት ውስጥ የካፈቾ ንጉስ የሚጠብቁት 3 ነገሮች አሉ። አንደኛው የንግስና ዘውዳቸውን ነው። ሌላኛው የሚጠብቁት ደግሞ የንግስና ቀለበታቸውን ነው። ከዛ ባሻገር ደግሞ ዛሬ የተሰቀለውን ሰንደቅ ዓላማ የሚቀጥለው የመሽቀሮ በዓል እስከሚመጣ ድረስ እነዚህን 3 ነገሮች ጠብቀው ያሻግራሉ ማለት ነው። ይህ ለሚመሩት ህዝብ ለሚያስተዳድሩት ህዝብ ታማኝነታቸውን ማሳያና መገለጫም ጭምር ነውና ይህ ታላቅ ህዝብ ለዚህ ኩሩ ህዝብ ይህንን ታሪክ ለትውልድ ላሻገረ ሞራላችሁ ግን አነሰ ተሰማደላችሁ አይሰማም። እነማሮ ካሙና ወደታዎች
ባሮች በበከ ቤቶ ነው ባሮን ሚጭሬ ካይሬ ነው አሸናው ዋት ነው ዋማድ ጎና ዋት ደገትሬሽ ነው ባረሞ እብቼ ኖና ጋውቺሬ ቄጪ ኖና ኢቤናውን ኢቢቦት ዶገን ኢቶክሾ አቃያ ማይ ጋዌ ኖና ነው በሬ ኖና ካቸ ሞኖኔ ዋት ነው ኢቢቦት ዳኮና ዋማ ገላሜ ባሮት ነው ዋማድ ጎና ዋት ተ ዋማ ሻቂቶቴ ዋት ኢቤናው ቄጪሬ ኮኮቦት የረባ የሌላው ደግሞ የደቡብ ኢትዮጵያ ማርች ባንድ ቡድን ዝግጅታችንን ሊያደምቅ እዚህ መካከላችን ይገኛልና የማርች ባንድ ቡድኑ ሲመጣ መንገዱን እንድትከፍቱልን እንደዚሁም ደግሞ እዚህ አካባቢ ፊት ለፊት ያላችሁ የካሜራ ባለሙያዎች ጥግ ጥግ ለጥቂት ደቂቃዎች ብቻ እንድትይዙ እንጠይቃለን። የደቡብ ኢትዮጵያ ማርች ባንድ ቡድን ከአሁን ሰዓት ጀምሮ የክብር ሰላምታ ለክብር እንግዶች እየሰጠ የሚያዝ ነው የሚሆነው። ካቢ ወራፌ ፖሊስ ማርሽ ጉቆ ቦኖሺ በኬም ትሪት ፖሊስ ትሪቶ ቤቴ ወይ ማርሽ ባንዶን አንድ ቦኖ ወረቶና ቦኖ ወይም ጎሮነ ቤቶ ቦኖሺ ደብ ነሹና ቤት ኒያ ነሹና ቤት ኖ አረቸት ዱበች ነው ነዳ ጎቤት ነው አሮን ዳቤ ሞኖነ ጋላሜ ባሮቱ ነባ ቦኖሽ ነው ቶኪያ ግቦን እናመሰግናለን ለተጫወቱልን ሙዚቃ ያቀረቡልን የክብር ሰላምታ የደቡብ ኢትዮጵያ ማርች ባንድ ቡድንን ከልብ እናመሰግናለን። በቅርቡ ደግሞ የደቡብ ምዕራብ ኢትዮጵያ ማርች ባንድ ቡድን ተደራጅቶ ደግሞ እንደዚህ ክልላችን ላይ የተለያዩ ዝግጅቶችን እንደሚያደምቅ ተስፋ እናደርጋለን። ለዚህም ጅምር አለ ሰምተን ደስ ብሎናል ለማለት እንወዳለን። ከፍቾች ዘመንን ቆጥረው ዘመንን አስልተው
ከአዝመራ ወቅት ጋር አያይዘው የክረምቱ ወቅት ልክ ሐምሌ 5 ሲል ሸባሸባቶ ወይም 77 ቀን ቀረ ብለው መቁጠር ይጀምራሉ። ሳምንታት በቀናት ቀናት በሰዓታት እየተሰሉ ደግሞ ጳጉሜ 6 ከሆነ መስከረም 12 ጳጉሜ 5 ከሆነ ደግሞ መስከረም 13 በአራት ዓመት አንዴ ይህ ቀን እየተቀያየረ ሁሌም በዓመት አንዴ መስከረም 12 እና 13 የመሽቀሮ በዓል የከፍቾች አዲስ ዓመት ይከበራል። ዛሬ በከፍቾች ዘንድ አዲስ ዓመት ነውና አውራ ይሃዳ አጆ ቤታ ኦጌ ማጮ ጬኒ ማጮ ኪነች ማጮ ቆጨች ማጮ ሽምበች ማጮ አቦ አቾ ሀዲ እቤች በድሞ ያሪሞ ጪኒ ያጊ ያሪ ቆሌ ቃዶ ኬለ ሾሾዎች ሸጋ ቃወናኦ ሽኪ ዋጋ ሀዴ ምኖ ባሮ ሀማድ አቤ ጎሮች ዋማ ድጎና ሻጌቶን ዋማ ድጎና ሻጌቶቴ እንቀጥላለን። ዝግጅታችን እጅግ በጣም በርካታ ነውና ሰዓታችንን ለመጠቀም እንሞክራለን። እዚህ በመሃላችን በርካታ እንግዶች አሉ። ከእንግዶቻችን መካከል የተከበሩ የደቡብ ምዕራብ ኢትዮጵያ ርዕሰ መስተዳድር ዶክተር ኢንጂነር ነጋሾ ዋጌሾ፣ የተከበሩ መቱ አኮ የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል የብሔረሰቦች ምክር ቤት ዋና አፈ ጉባኤ፣ የተከበሩ አቶ ወንድሙ ኩርታ የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ምክር ቤት ዋና አፈ ጉባኤ፣ የተከበሩ አቶ ፍቅሬ አማን የደቡብ ምዕራብ ኢትዮጵያ ሕዝቦች የመንግስት ዋና ተጠሪ፣ የተከበሩ አቶ ማስረሻ በላቸው የደቡብ ምዕራብ ኢትዮጵያ ሕዝቦች ክልላዊ መንግስት ምክትል ርዕሰ መስተዳድርና የግብርና ቢሮ ኃላፊ፣ የተከበሩ አቶ ጸጋይ ማሞ የኢፌድሪ የባህልና ስፖርት ሚኒስትር ዴታ፣ የተከበሩ አቶ ፋንታውን ብላቴ የክልሉ የባህል ቱሪዝምና ስፖርት ቢሮ ኃላፊ፣ የተከበሩ አቶ እንዳሻው ከበደ የካፋ ዞን ዋና አስተዳዳሪ፣ እንደዚሁም ደግሞ የተከበሩ ታሪክን ለትውልድ እያሻገሩ የሚገኙት የካፋ ንጉስ ካሊወቾቺ፣ እንደዚሁም ደግሞ የምክትል ቢሮ ኃላፊዎች፣ የቢሮ ኃላፊዎች፣ ሚኒስትር ዴታዎች፣ የኢፌድሪ የቅርስ ጥናትና ጥበቃ ባለስልጣን ተወካዮች፣ የዩኔስኮ ተወካዮች፣ እንደዚሁም የናቡ የኢቢአይ ዳይሬክተሮችና ሌሎች ከአጎራባች ዞኖች ከአጎራባች ክልሎች የመጣችሁ እንግዶቻችን በሙሉ በዓሉን ልታደምቁ፣ አብሮነታችሁን ልትገልጹ፣ ፍቅራችሁን ልታሳዩን እዚህ ማዕከላችን ስለተገኛችሁ የካፋ ሕዝብ እንኳን ደህና መጣችሁ። ከፈማንቼ የሜኔሻ ዲባሮን ኦጊዮና ባሮች በርበሬ ኦጎጌ ኢቤናኦ ነደጉ ኖዳጎች ደነየቴ ኦጌት ዶክተር ኢንጂነር ነጋሽ ዋጌሽ ቃቢ አበግሜ ወራፌ ፕሬዝደንቴ ነው ኦጌት ዶኖ ወንድሙ ኩርቲ ኦጌቲ ዶኖ ወንድሙ ኩርቲ ቃቢ አበግሜ ወራፌ እንደ ያአኔ ነው ኦጌት ዶኖ መቱ አኩ ቃቢ አበግሜ ወራፌ ሺሼ ምክሬ ከቺ እንደ ያአኔ ነው ኦጌት ዶኖ ማስረሻ በላቺ ቃቢ አበግሜ ወራፌ ኢሌ ፕሬዝደንት ኖና ጎየ ቢሬ ውሌ ኖና ኦጌት ዶኖ ብራኑ አዴል አሽትን ኢፌድሪ አሽትን ውሬ ኮሚሽነር ነው ኦጌት ዶኖ ጸጋዬ ማሚ ኢፌድሪ ቆጮ ቱሪዝም ሚኒስተር ደይቴ ነው ኦጌት ዶኖ ፋንታውን ብላቲ ቃቤ አበግሜ ወራፌ ቆጮ ቱሪዝም ሆና ስፖርት ቤሬ ውሌ ነው ኦጌት ዶኖ እንዳሾ ከበደ ካፌ ማጬ ካፌ ጉዴ እንደ ቄጀች ነው ኦጌት ገኔ አስካሌ ኦርበሪ ቤነሻንጉል ጉሙዜ ምክሬ ከቺ እንደ ያአኔ ነው ኦጌቲ በርበሬ ኢቤናኦ ጨጋዋትናኦ ፌዴራሎቼ ወራፎቼ ጉዶቼ ዱቢዎቼ ጨጋዋት ኖ ማኔናኦ ኖ ሺሼናኦ ሸከችናኦ ዳውሮቼ ዋትናኦ ከምባቶቼ ዋትናኦ ኤቦሞን ሸኮቼ ዋትናኦ ኮንቴ ዋት ኖ ማኔናኦ ኡባ ኦጌቴ ከበማጬ ባሮች ኢቢኢ ኢቶዋቶች
Tagano kaya, tabato kaya, wamadige watote, wamadige shakitote ketushone on yerimba. የመስቀሉ በዓል ሲከበር በተደጋጋሚ መተው አብረውን አክብረዋል። አሁን የቤንሻንጉል ክልል ብሔራዊ ክልላዊ መንግስት ምክር ቤት ዋና አፈ ጉባኤ ክብርት ወይዘሮ አስካለ አሊቦሮ እዚህ መሃላችን ይገኛሉ። ክብርት አፈ ጉባኤ እንኳን ደህና መጡ። ከዛ በተጨማሪ ደግሞ ዘንድሮ በሚያስደንቅ መልኩ የወንድም የሸካ ህዝብ ተወካዮች ከነንጉሳቸው የወንድም የሽናሻ ህዝብ ተወካዮች አባላት በመካከላችን ይገኛሉ። ከአጎራባች ክልሎች ደግሞ ከጅማ ዞን የመጡ እንግዶችም አብረውናሉ። ከክልላችን አብሮነታቸውን ፍቅራቸውን እያሳዩ አብረውን የሚኖሩ ጎረቤቶቻችን፣ ወዳጆቻችን፣ ወንድም እህቶቻችን፣ ወንድም የዳውሮ ህዝብ፣ ወንድም የኮንታ ህዝብ፣ ወንድም የቤንች ሸኮ ህዝብ፣ ወንድም የሸካ ዞን ህዝብ፣ ወንድም የምዕራብ ኦሞ ህዝብ፣ ወንድም የኮንታ ህዝብ መሃላችን አሉ። እንኳን ደህና መጣችሁ። አጎር ከፈማጨ የሜኔ ሻዴ ባሮ ኦጌት ሂኖና ባሪት ሂኖና ቢባሬ ቤቶ ሾዌት ይቆና አጌቴዎች ሀካቼቴ ጌታ ገቴ ቤቶ ቶቤ ሸዋሼናኦ ቶቤ ሺጀሬናኦ ጪቻቼቴ ጌታ ኮንጆ ኢማ በርበሬ ሚዴናኦ ቶሺ ቤታ ከቤ ቤታ ኖታቶ ኮንጆ ኢሚ ቢሹኒቲ ህዳሴ ገቦ ቶጪኢ ሹኖች ብጊት ጎሮቼ ኖባራ ቤቶ ሂን ባሮን ኖባራ ቤቶ ገቶኔ እቢን ቶጮች በቺት ኖታቴ ነው ደምባ ቅልፎን ሪ ቤታ ጪኒ ቤታ ቶሼ ቤታ ነጢ ቤታ ቅልፎ ኢማ ነው ኖሺሾ ቤሎት ኖን ኢትዮጵያ ወይ ኢትዮጵያ ሺሾ ኪሾ ኢማ ነው ብትኖን አሪ ቤቲ ቤሌ ኖቺ ጉጄራ ነው አብይ አህመድ እምቲ ኮንጆች ኦግጭሬ ነው ጋለተሞች እከ ደቂቆ ቱነሞች ኢቶ ኮቶቼ ቲሬ ኢቶ ኮፐሞች አታሊዮን የርምባ ኢቶ ቡሊዮና የከፋ ህዝብ ኢትዮጵያዊ ኢትዮጵያዊነቱን ወዳጅ የኢትዮጵያን ልማት የሚያስቀድም ታላቅ ህዝብ ነውና አዲስ ዓመታችንን በዓላችንን እያከበርን የወሚድ ጎና ማሽቃሮ ባሮች ሸግቶቴ ድንቅ አመራር በሳል አመራር ለሰጡት ለኢትዮጵያን እድገትና ብልጽግና ሌት ተቀን ለሚለፉት ለከፋ ህዝብ ወዳጅ ታላቁ መሪያችን ጠቅላይ ሚኒስትር ዶክተር አብይ አህመድና ለክልላችን አመራሮች ለሰጡት ታላቅ አመራር ለአንድ ደቂቃ በዚህ ዓመት አብሮነታችንን አጋርነታችንን በጭብጨባ እንገልጻለን። ለአንድ ደቂቃ እናጨበጭባለን። ኮፒያኖ ነው ሹናቾ ኮፒያኖ እከጂና ለኖ ቤቶ እከ ደቂቆች በዳና ለዲያቼ ኪሾ ዋያቼ ኪሾ ዴዋኖ ቤቴ ኪሾ ዴዋኖ ቤቴ ከኪሾ ዴዋኖ ቤቴ ከጂኖና ይህ ጭብጨባ ብዙ መልእክት አለው። አብረን ከመንግስታችን ጋር አብረን ከመሪዎቻችን ጋር ወደፊት እንቀጥላለን። ከፊታችን የሚጀምረው ወሚድ ጎና ማሽቃሮ ባሮች ሸግቶቴ አብሮነታችንን እናሳያለን የሚል መልእክት ነው። ከካፋ ህዝብ ለፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድና ለመላው የኢትዮጵያ ህዝብ እንግዲህ የዘመን መለወጫ በዓል ማሽቃሮ ሲከበር ሁሉም የራሱ ሚና የራሱ ድርሻ ይኖረዋልና እስኪ አንቺ ደግሞ የእናቶችን፣ የወጣቶችን፣ የልጃገረዶችን ሚናቸውን ንገሪ። በጣም አመሰግናለሁ። ዛሬ እንግዲህ እንደምታይን በቦንጌ ሻምበቶ ቀደምት የከፋ ነገስታት በዓሉን የሚያከብሩበት ቦታ ላይ ነው የተገናኘ ነው። ዛሬም በድምቀት የከፋ ብሔር የዘመን መለወጫ ያከበርን ነው። ከዚህ ጋር ተያይዞ አጠቃላይ ያው በዓሉ ቅድም ሲባል እንደነበረው በባህላዊ የዘመን አቆጣጠር ሐምሌ እንደገባ ጀምሮ ለዘመን መለወጫ ወይንም ለማሽቀሮ 77 ቀን ቀረው እየተባለ ወደ ታች እየተቀነሰ መጥቶ እነሆ በመስከረም 13 ላይ ይደርሳል ቀኑ። በዛ ዕለት የከፋ የሜኔሻ ዲዮ ወይንም መሽቀሬ ባሮ ይሆናል። ከዚህ አንጻር የእናቶች፣ የልጃገረዶች፣ የወጣቶች ሚናን በተመለከተ
እንግዲህ ረዘም ብሎ ከአመት አመት ዝግጅት እየተደረገ የሚቆይ ነው። በዓሉ ለዘመናት ከትውልድ እስከ ትውልድ እንዲተላለፍ የተደረገበት እንደመሆኑ መጠን በተለይ ባህላዊ ይዘቱ ላይ አንዱ ባህል ከሚገለጽባቸው ነገሮች ውስጥ ባህላዊ አመጋገብ ዘዴያችን፣ ባህላዊ አለባበሳችን፣ ባህላዊ አጋጌጣችን ስለሆነ በተለይ እናቶች ባህላዊ ምግብ ከማዘጋጀት አንጻር ረዘም ካለ ጊዜ 77 ቀን ቀረው ሲባል ጀምሮ እንደሚታወቀው ከፋ አካባቢ በስፋት ለምግብነት የሚውለው ቆጮ ነው። ስለሆነም የዚህን ቆጮ ዝግጅት በጣም የተለየ ጥሩ ቆጮ ለዚህ በዓል ተብሎ ቡላ ይዘጋጃል። ይሄን የማዘጋጀት ስራ አለ። ሌሎች በጣም ካየሽ በጣም ብዙ አይነት ባህላዊ የምግብ አይነቶች ናቸው ከዶሮ ብቻ የሚሰሩ ባኬ ቆንጎ፣ ባኬ ሃቶ ወደ 3 4 5 አይነት ነው ከዶሮ ብቻ የሚሰራው። ከቋንጣ የሚሰራ አለ ከብዙ አይነት። ይሄን ለማዘጋጀት ቅመማ ቅመም ማዘጋጀት አለ። ባህላዊ ጣዕሙን ጠብቆ እንዲቆይ በማድረግ በኩል ይሄን በማዘጋጀት በኩል ሴቶች በየአካባቢያቸው በቡድን ወይም በደቦ አይነት በህብረት በመደራጀት የቆጮ መፋ፣ ቆጮ ዝግጅት፣ ቅመማ ቅመም ዝግጅት ለዛ ዕለት የሚሆኑ ሁሉም ዶሮ አይደለም። ዶሮ ባህላዊ ምግብ የሚዘጋጀው ዶሮ አይነት አለው ይለያል። ይሄን በማዘጋጀት በኩል በጣም ትልቁን ሚና ሌላው ደግሞ በጣም ዩኒክ የሚሆነው ነጭ ሽንኩርት በተለየ መንገድ ከከፋ ባህል ጋር ትልቅ ቁርኝት አለው። ስለሆነም ነጭ ሽንኩርት ራሱን ችሎ ይዘጋጃል። በተጨማሪ ደግሞ ጥቁር አዝሙድ በተለየ መንገድ በባህላዊ መንገድ ከነጭ ሽንኩርት ጋር ተደቁሶ ተቀምሞ አንዱ ማባያ ነው የሚሆነው። ይሄን የማዘጋጀት የተለያዩ አይነት በጣም ሎካል የሆኑ ቅመማ ቅመሞችን ከተለያዩ አካባቢዎች በመፈለግ በማዘጋጀት የበዓሉን ድምቀትና የበዓሉን ባህላዊ ይዘት ማቆየት በኩል ትልቅ ሚና ይጫወታሉ። ከዛ ባሻገር ደግሞ ሴቶች የሚጌጡባቸው አሁን ይሄ ፋይናል የበዓሉ ፌስቲቫል ነው እንጂ ከገጠር ከየቀበሌው ጀምሮ ሲከበር ብዙ ሰው እዛ እየተሳተፈበት ነውና የመጣው ለዛ በዓል ልጃገረዶች የሚቆነጃጁበት ነው። ራሳቸውን ውበታቸውን እናቶችም ትላንት ፌስቲቫል ላይ ካየሽ የእናቶች ጸጉር አሰራር የተለያየ ነው። ያላገቡ ልጆች ጸጉር አሰራር የተለየ ነው። አጋጌጣቸው የተለያየ ነው። ከእግር አልቦ እስከ እጅ አምባር እስከ ጸጉር ጌጥ ድረስ ይሄንን በመለየት በኩል እናቶች ለልጆቻቸው ያስተምራሉ። ልጆች ደግሞ ገና ቅድም ሸባሸባት ወይንም 77 ከሐምሌ ጀምሮ ያለ ለመጋጌጥ ይዘጋጃሉ። ወጣት ጎረምሶች ደግሞ ባህሉ አንዱ ትልቁ የወጣቶች የባህላዊ ጭፈራ የሚያሳዩበት ጀግንነታቸውን የሚያሳዩበት እንደመሆኑ መጠን ለዛ በቂ ዝግጅት አድርገው አምረው ተውበው ዘፈን የባህላዊ ዘፈን አሁን ብዙ ጊዜም እዚህ ማሽቀሮ ላይ አዳዲስ ዜማዎች፣ አዳዲስ ግጥሞች፣ አዳዲስ ዘፈኖች የሚወጡበትና የየትኛው አካባቢ ነው የተሻለ ዘፈን ያወጣው የሚል ሎካሊ ኮምፒቲሽን አለ። አቋረጥኩሽ እንጂ አንድ ዘፈን አለ ለማሽቃሮ የሚዘፈን እኔ እንግዲህ አልቻልኩትም። እስቲ በይ። በጣም ብዙ ናቸው። በዋናነት አይገርምሽም? ቆይ አስታውሼ እነግርሻለሁና ወጣቶችን በጣም የየራሳቸው ሮል አለው። ከዛ ባሻገር ደግሞ ወጣት ጎረምሶች ወንዶችና ወጣት ሴቶች የሚገናኙበት ስለሆነ የተለያየ መተጫጨት ለፍቅር መተሳሰብ የሚያደርጉበትም አንዱ ኢቨንት ስለሆነ ያንንም ታሳቢ ባደረገ መንገድ ወጣቶች የየራሳቸውን ዝግጅት አድርገው የሚመጡበት ሁኔታ ነው ያለውና እንደምታዩ በጣም በደማቅ ሁኔታ ሁሉም የየራሱን ሮልና በተለይ ለቀጣይ ጄኔሬሽን አሁን ብዙ ሰው አኗኗሩ ብዙ የባህል ነገር ላይ እየራቀ የመጣ ያለበት ስለሆነ በእንደዚህ አይነት በዓላት እናቶችም ወጣቶችም ለሌላው ለአዲሱ ትውልድ ባህል የሚያስተላልፉበት ስለሆነ ከዛ አንጻር በቂ ዝግጅት የሚደረግበት ነው የሚሆነው።
ቅድም ያልሽኝን ዜማ እንግዲህ እስቲል ምንም ችግር የለም። በጣም ይቅርታ። አመሰግናለሁ፣ እጅግ በጣም አመሰግናለሁ። መልካም በዓል። ተመልካቾቻችን እንግዲህ ይህ የማሽቃሮ ወይም ደግሞ የካፍቾ ብሔረሰብ የዘመን መለወጫ በዓል እንዲህ እንደምትመለከቱት በጣም በታላቅ ድምቀት ብዙ እንግዶች ጥሪ የተደረገላቸው እንግዶች በተገኙበት እየተከበረ ነው የሚገኘው። የምንገኝበት ቦታ ደግሞ ታሪካዊው የከፋ ብሔረሰብ የአስተዳደር ስርዓት ይካሄድበት የነበረው የቦንጊ ሻምበቶ የሚሰኝ ቦታ ነው። አብራችሁ እንድትቆዩ ጋብዛለሁ። መልካም በዓል። ምትኩ በቀለ ቾሲን ከልብ እናመሰግናለን ሞቅ ደመቅ ስላደረገልን። ቀጥሎ የምናልፈው ደግሞ ወደ ባህል ፌስቲቫሎቻችን ይሆናል። ከዛ አስቀድሞ ግን በካፋ ሕዝብ ዘንድ ተወዳጅ የሆኑ በርካታ የሙዚቃ ስራዎች አሉ። በተለይም ደግሞ ከሕዝቡ ባህል የሚቀዱ ቱባ የሙዚቃ ስራዎች ተወዳጅ ናቸው። በዚህ የሚታወቀው አካባቢ ደግሞ 18ቱ የካፈቾ ሕዝብ ንጉስ ቀደምት የነበሩት ነገስታት የተቀበሩበት በአንድነት የቀብር ስፍራቸው የሚገኝበት ሾሻመጎ መገኛ የሆነው የጠሎ ወረዳ አንድ ቱባ የሆነ የሙዚቃ ስራ ሊያሳየን እያለፈ ነውና ጥቂት ደቂቃዎችን ብቻ ከነሱ ጋር እንወስዳለን። አመስግኑልን፣ በሞራል ተቀበሉልን። Talle dubbiochen meti kabe kochena bekke beto andere dubina o kocheta kechi beta one talle dubbio and bono shotta kabe koche nona bono bekke beti kabe koche dubbi yawone eke begre wotemon none gallame yagotuna ba वो हिसाब है चंबो ना वो हिसाब है बेरो वो तो कासे को तो आने वो मने आ रहे नो रे बेरो वो हम बेचा वो आवे बेच ये वो आवे बेचा बेच पूछा के नो तो फिर लगा दो बरो कोई ओ वो आले ono wate no to kibia e palo beta Shigo Havina Shimbo Bonginat Ogoraneta Get no achote No Sidoye Kevamenote No Sishaye Ishine Ogo Ishine Ogo Evet, no varun kapatebona, ubiona, elle moch, estrehon, kota betonone. Wama imiridone mutre huwa arajmite, mashkare kavechi mashkare barot wama imiridone, opra ko pajo kakte to dhire lele hogi bone.
bote evye grupi şukiyoşiziyanone magnoşi emoç ito maloç vedon bulla marito negete ito nuçon keloç vedon afkaredon andi şukedon mari bote bote no mare bote bote kalledone Atheno goporgo markete ebiok shutio karo aino macho begata mai nodiria hana chadi bothune bote nucho gio bulla mare bote itnone ogcha galeton yerimba የክብር እንግዶቻችንን አረፍ አረፍ እንድትሉ እንጋብዛችኋለን። ረዥም ሰዓት ስላስቆምናችሁ ደግሞ ይቅርታ እንጠይቃለን። በነገራችን ላይ ይህ ሰንደቅ ዓላማ ብዙ ትርጓሜ ያለው ቀደም ሲል እንደነገርናችሁ በንጉሳዊ ስርዓት ውስጥ የካፈቾ ንጉስ የሚጠብቁት 3 ነገሮች አሉ። አንደኛው የንግስና ዘውዳቸውን ነው። ሌላኛው የሚጠብቁት ደግሞ የንግስና ቀለበታቸውን ነው። ከዛ ባሻገር ደግሞ ዛሬ የተሰቀለውን ሰንደቅ ዓላማ የሚቀጥለው የመሽቀሮ በዓል እስከሚመጣ ድረስ እነዚህን 3 ነገሮች ጠብቀው ያሻግራሉ ማለት ነው። ይህ ለሚመሩት ህዝብ ለሚያስተዳድሩት ህዝብ ታማኝነታቸውን ማሳያና መገለጫም ጭምር ነውና ይህ ታላቅ ህዝብ ለዚህ ኩሩ ህዝብ ይህንን ታሪክ ለትውልድ ላሻገረ ሞራላችሁ ግን አነሰ ተሰማለላችሁም እንማሮ ካሙና ወደታዎች በበከ ቤቶ ነው ባሮን ሚጭሬ ካይሬ ነው አሸናውን ጓዝናውን ዋማድ ጎነዋት ተገትሬሽ ነው ባረሞ እብቼ ኖና ጋውቺሬ ቄጪ ኖና ኢቤናውን ኢቢቦት ዶገን ኢቶክሾ አቃያ ማይ ጋዌ ኖና ነው በሬ ኖና ካቸ ሞኖኔ ዋዝናውን ኢቢቦት ዳኮና ዋማ ገላሜ ባሮት ነባ ዋማድ ጎነዋት ተይ ዋማ ሻቂቶቴ ዋዲ ኢቤናዎች ቄጪሬ ኮፖት የሪምባ የደቡብ ኢትዮጵያ ማርች ባንድ ቡድን ዝግጅታችንን ሊያደምቅ እዚህ መካከላችን ይገኛልና የማርች ባንድ ቡድኑ ሲመጣ መንገዱን እንድትከፍቱልን እንደዚሁም ደግሞ እዚህ አካባቢ ፊት ለፊት ያላችሁ የካሜራ ባለሙያዎች ጥግ ጥግ ለጥቂት ደቂቃዎች ብቻ እንድትይዙ እንጠይቃለን። የደቡብ ኢትዮጵያ ማርች ባንድ ቡድን ከአሁን ሰዓት ጀምሮ የክብር ሰላምታ ለክብር እንግዶች እየሰጠ የሚያልፍ ነው የሚሆነው። Kapi warape polise marshe gupo bonoshi bekke mitiri polise trito bete we marsh bandon and bono woretona bono we mgorone beto bonoshi dabbe no shunna beti ne no shunna beti no archet dubech na ona gobet na ona ron dabbe monone galame barotu neba bonosh na toki agibon
ጋውጪ ኖቆቾን በኪሚኖና ቦሮ ግዴት ትሪቶች የርሰገደ ጋዌ ኖና ቦሮሽች ክሾ በኪቦት የረባ ኦግቻ ጋለቶን እናመሰግናለን። ለተጫወቱልን ሙዚቃ ያቀረቡልን የክብር ሰላምታ ደቡብ ኢትዮጵያ ማርች ባንድ ቡድንን ከልብ እናመሰግናለን። በቅርቡ ደግሞ የደቡብ ምዕራብ ኢትዮጵያ ማርች ባንድ ቡድን ተደራጅቶ ደግሞ እንደዚህ ክልላችን ላይ የተለያዩ ዝግጅቶችን እንደሚያደምቅ ተስፋ እናደርጋለን። ለዚህም ጅምር አለ ሰምተን ደስ ብሎናል ለማለት እንወዳለን። ከፍቾች ዘመንን ቆጥረው ዘመንን አስልተው ከአዝመራ ወቅት ጋር አያይዘው የክረምቱ ወቅት ልክ ሐምሌ 5 ሲል 77 ወይም 77 ቀን ቀረ ብለው መቁጠር ይጀምራሉ። ሳምንታት በቀናት ቀናት በሰዓታት እየተሰሉ ደግሞ ጳጉሜ 6 ከሆነ መስከረም 12 ጳጉሜ 5 ከሆነ ደግሞ መስከረም 13 በአራት ዓመት አንዴ ይህ ቀን እየተቀያየረ ሁሌም በዓመት አንዴ መስከረም 12 እና 13 የመሽቀሮ በዓል የከፍቾች አዲስ ዓመት ይከበራል። ዛሬ በከፍቾች ዘንድ አዲስ ዓመት ነውና አወራጃ አጆ ቤታ ኦጌ ማጮ ጬኒ ማጮ ኪነች ማጮ ቆጀች ማጮ ሽምበች ማጮ አቦ አቾ ሀዲ እቤች በድሞ ያሪሞ ጪኒ ያጊ ያሪ ቆሌ ቀዶ ኬለ ሾሾዎች ሸጋ ቃወናኦ ሽኪ ዋጋ ሀዴምኖ ባሮ ሀማድ አቤ ጎሮች ዋማ ድጎና ሻጌቶን ዋማ ድጎና ሻጌቶቴ እንቀጥላለን። ዝግጅታችን እጅግ በጣም በርካታ ነውና ሰዓታችንን ለመጠቀም እንሞክራለን። እዚህ በመሃላችን በርካታ እንግዶች አሉ። ከእንግዶቻችን መካከል የተከበሩ የደቡብ ደነቅ የባህላዊ ጭፈራ ታጅበው እያለፈ የሚገኘው የቢጣ ወረዳን እንኳን ደህና መጣችሁ፣ እናመሰግናችኋለን እንበላቸው እስኪ። ቀበቾ ግኔናሞ ሀረሼናሞ በትሮን በኪሜ ጋዌ ያውረጂ ሀረሸች ነው ብንተች ነው ግኔያና ምትኖን በኪሜ ሀረሾን ያዲቃችን የቦሮ ቤቶ ኢላ ቤጎባች ኖቾጫት ብንተች ነው ወንጪኖት ቀበቾ ግኔያናሞ በትሮን በኪሜ ብንተቾ እቢዎቼ ጋዌ ኖና ቦኖ ሀረሾና ያዴ ቦሮ ጎሾ የቺ ግኖና ጋፎኖን የቺ ቦሮ ጎጆና ያዴ ነቦሮ ቤቶ ኦግቻ ጋለቶን ብንተች ነው ከፋ ጦረኛ ከፋ ፈረሰኛ መሆኑን በፈረስ ትርኢት በሚያስደንቅ መልኩ የክብር ሰላምታ እየሰጡ እያለፉ የሚገኙት የቢጣ ወረዳን ከልብ እናመሰግናለን። አለፍ አለፍ እያላችሁ አንዶታኖ በጋቤቶ ኖቼኖ ጊዬናው ዳትትኔ ጎሮና ሪምናው ዳትትኖ አሞጋታ ጋውቺ አሪት ጊኔ ቺቆጀች ነው ሸኮ ኖማኔናው ጊኔ ቦኖ በተከቄጭ ህኖና ቦኖ ሽሪ ቢቦን ሸኮ ቢዮቼ ኖች ኦጌታ ትትኔ ጎሮች ቦንቄ ሸምበቶች ወጀች ነው ክሸች ነው ቦኖ ድሮን በኪዮነ በጭ ባለ ተገየርን ባባማ ድጎና ባለ ተገደ ቢቦን ነው ካፈች ነው። በነገራችን ላይ የባህል ወጋኖቻችን እንግዳ ከመሃል ነው የምናጅበው ከፊትም በኋላም አናደርግም ብለው አሁን የሸኮ ንጉሥና ህዝቦቻቸው በከፈቾ ብሔር የዘመን መለወጫ በዓል መሽቀሮ አብረናለን አብሮነታችንን ፍቅራችንን እናሳያለን ብለው እዚህ መሃላችን ተገኝተዋል። ስጦታም ይዘዋል እያለፉ ይገኛሉ። እናመሰግናችኋለን። እንኳን ደህና መጣችሁ። የረምባ ወግቻ ካለተውን ሸኮ የረምባ ወግቻ ካለተውን ዶገና ነው ማንቸናው ዶገና ነው ማነናው ዶገና ካቤ ሽሸናው ዋቲ ቦንጌ ቄጪ ኖና ኪሾ ኮበረ ኤቢቦን የረምባ ዶገና ተሸ ቆላነ ተበይቶ
ምድር ባለቤት የሰብል ምርት ቀዳሚ የሆነው የጠሎ ወረዳ ታሪክን ጠብቆ ያቆየ የ18ቱ ነገሥታት መካነ መቃብር መገኛነቱን ጠብቆ ያቆየው የጠሎ ወረዳ የባህል ልዑካን ቡድን ቀጣይ ወራሾች ታዳጊዎች ናቸው በሚል ታዳጊዎችን ፊት ለፊት አስቀድሞ አዋቂዎችና ወጣቶችን ከኋላ አስከትሎ በሚያምር ቀለም፣ በሚያምር ውበት፣ በሚያምር ባህላዊ ጭፈራ ታጅቦ በእንግዶች ፊት ለፊት እያለፈ ይገኛል። የጠሎ ወረዳ የባህል ፌስቲቫል ተሳታፊ ቡድን እናመሰግናለን ስለመጣችሁ። ጣሌ ደብዮ ቆጮን ሽንጀሮች በቼ ሂኖ ቡሽሾ ሀነ ኮቲ ዶኖን በኪ ቤት ኦጌ ማቾ የቺ እቤዎች ለቆጮ በኪ ኒቦኖ ቤቱ አራሽ ምቴ ታቴ ሞጎ ደነምጣ ወሽናቲ ኢኖን የቺ ጣሎ ቢቆጮን ተገናኝተን ነበር። አሁን ደግሞ እዚህ የከፋ ብሔረሰብ የዘመን መለወጫ ማሽቃሮን ልናከብር ተገናኝተናል። እንኳን ደህና መጡ፣ እንኳን አደረሱት። እንኳን አደረሰን። እንዴት ነው በዓሉ? እንዴት አገኙት? ከጎረቤት ዞኖች ጋር ክልሎች ጋር በዓላትን ማክበር ምን ይመስላል? በድጋሚ እኔም ለከፍቾ ብሔረሰብ እንደዚሁም አብረው እያከበሩ ላሉ ለመላው ኢትዮጵያውያን እንኳን ለከፍቾ ብሔረሰብ የዘመን መለወጫ ማሽቃሮ በዓል በሰላም አደረሳችሁ፣ በሰላም አደረሰን ማለት ፈልጋለሁ። ከጎረቤት ህዝቦች ጋር ከጎረቤት ብሔረሰቦች ጋር በዓል ማክበር እጅግ በጣም ደስ ያሰኛል። ኢትዮጵያ መልኳ ብዙ ነው። የኢትዮጵያ መልክ በጣም ውብ ነው። ውበቱ ደግሞ ልዩ ልዩ ባህሎች፣ ልዩ ልዩ ታሪኮች፣ ልዩ ልዩ ወጎች ክብር ፈጥረው የሚታዩበት ስለሆነ የኢትዮጵያን መልክ እጅግ ውብ እንዲሆን ያደርገዋል ማለት ነው። ዛሬ እየተካፈልን ያለነው የከፍቾ ብሔረሰብ የዘመን መለወጫ ማሽቃሮ በዓል ደግሞ እጅግ ደማቅ ነው። እዚህ በዓሉን ስናከብር እየተመለከትን ያለነው ባህላዊ አስተዳደር ከዘመናዊ አስተዳደር ጋር ተሰናስሎ ምን ያህል ተግባብቶ ተሳስሮ ሊሄድ እንደሚችል እንደሆነ በደንብ የሚያሳይ በዓል ነው እያየን ያለነው። ባህላዊ ንጉስ አሉ። ይህ ባህላዊ ንጉስ የከፍቾ ብሔረሰብ ባህላዊ እሴት፣ ባህላዊ አስተዳደሩ፣ ታሪኩ ሳይበረዝ ሳይከለስ የኢትዮጵያ ሀብት ሆኖ እንዲቆይ ከማድረግ ረገድ ትልቅ ሚና መጫወታቸውን ዛሬ በተግባር እዚህ በዓል ላይ ተገኝቼ አይቻለሁ። ከዛ ባሻገር ደግሞ ዘመናዊ አስተዳደር ይሄ የብሔረሰቡ ቱባ ባህል የሆነው ቱባ እሴት በውስጡ የያዘው የማሽቃሮ በዓል በደማቅ ሁኔታ እንዲከበር ብሔረሰቡ ባህሉን፣ ማንነቱን የበዓሉ በጣም ትልቅ ድምቀት ነው። ማንነቱን፣ ባህሉን፣ ታሪኩን፣ ወጉን በደማቅ ሁኔታ እንዲያከብር እድል ፈጥሮለታልና ይሄም በጣም ትልቅ ደስ የሚያሰኝ ነው። ይሄ ምን ያህል ባህላዊ አስተዳደር ከዘመናዊ አስተዳደር ጋር አንድ ላይ ተሳስሮ ሊሄድ እንደሚችል የሚያሳይ ነው። ከዛ ባሻገር ትልቅ ሀብት ነው። ይሄ የከፍቾ ብሔረሰብ ሀብት ብቻ አይደለም። ይሄ የኢትዮጵያውያን ሀብት ነው። ሁላችንም አንዳችን የሌላችንን የመጠበቅ፣ አንዳችን የሌላችንን የማንከባከብ፣ አንዳችን የሌላችንን የማወቅ የመረዳት በውስጡ ያለውን መልካም ነገር ከውስጡ አውጥቶ መጠቀም ያስፈልጋል ማለት ነው። ይሄን ነው እየተረዳ ያለሁት። እዚህ በዓል ላይ ይሄንን በዓል አብሬ ለማክበር መገኘቴ ትልቅ ደስታ ተሰምቶኛል። ይሄ ብቻ ሳይሆን ይሄ ባህላዊ አስተዳደርና ባህል በብሔረሰቡ ዘንድ መኖሩ በዚህ አካባቢ ለዓለም አቀፍም የአየር ንብረት፣ ለአፍሪካ የአየር ንብረት፣ ለኢትዮጵያ የአየር ንብረት ትልቅ አስተዋጽኦ የሚያደርግ የከፋ የባዮ ሪዘርቫየር ደን ያለበት አካባቢ ነው። ይሄ እንዲጠበቅና ለዚህ እንደርስ ያደረገው አንዱ ይሄ ብሔረሰብ በተለይ ደግሞ ምክራቸው አስተዳደር የሚባለው ይሄ አስተዳደር ለአረንጓዴ ልማት፣ ለደን ልማት፣ ለተፈጥሮ ትልቅ ትኩረት የሚሰጥ ትልቅ ዋጋ የሚሰጥ የአስተዳደር ስርዓት ያላቸው መሆኑ አካባቢው እንዲጠበቅ ለአፍሪካም እንዲተርፍ ለዓለምም እንዲተርፍ ማድረግ የቻለ ነውና በእውነት እጅግ በጣም ደስ የሚል ነው። ለዚህ ትልቅ ክብር ይገባቸዋል። አቶ አረጋ እጅግ በጣም አመሰግናለሁ። እንደ ጎረቤትም እንደ እንግዳም ሳይሆን እንደ ባለቤት ነው ጉዳዩን ያብራሩትና የዚህ አካባቢ ታሪክ ተፈጥሮ ተነግሮ የማያልቅ ነው። እርሶም በደንብ አድርገው አብራርተውታል። በጣም አመሰግናለሁ። መልካም በዓል ይሁንልኝ። እኔም አመሰግናለሁ። ተመልካቾቻችን እንግዲህ አሁንም እንቀጥላለን። ከአጎራባች ክልል ከአጎራባች ዞን የከምባታ ዞን መጥቶ ከከፋዎች ጋር አብሮ የዘመን መለወጫ በዓላቸውን ማሽቃሮን እያከበረ ነው የሚገኘው። ከምባታ ብቻ አይደለም
አይደለም በጣም ብዙ አጎራባች ዞኖች፣ ክልሎች እንዲሁ ተገኝተዋል። ይህ በዓል ደማቅ በዓል ነው። አሁንም እንቀጥላለን። መልካም ጊዜ፣ መልካም በዓል። በአብሮነት የሚኖሩበት ወረዳ ነው። እንግዳ መቀበል ይችሉበታል። አብሮነትን፣ ፍቅርን፣ አብሮ መኖርን በተግባር እያሳየ የሚገኝ የአብሮነት ተምሳሌት ወረዳ ነው። ጎባዎች እናመሰግናችኋለን። አለፍ አለፍ እያላችሁ የርምባ ጎበች ነው። የርምባ ናይ ጻሪ ካፈቾ እክትኖና ማሻሞና ቤት ነው ዱቢዮኔ ኦግቻ ጋለተውን የርምባ ካትካተረ በሸቦት የርምባ ካትካተረ በሸቦት አለፍ አለፍ እያላችሁ የጎባ ወረዳ ውስጥ የሚኖሩ የከፈቾ ናኦ ጻራ ብሔረሰቦች በአንድነት ሆነው ትርኢት እያሳዩ እያለፉ ነው። ከልብ እናመሰግናችኋለን። መሽቀሮ የአብሮነት የፍቅር መገለጫ ነው የምንለው ከብዙ ምክንያቶች ውስጥ አንዱ አብሮነት የሚታይበት ነው። የበኤኔት ብሔረሰብ ተወካዮችም አብሮነታቸውን ከኋላው ነው እየገለጹ ይገኛሉ። እንኳን ደህና መጣችሁ። ልዩነታችን ውበታችን፣ ውበታችን ደግሞ የብዝሃነታችን ሌላው መገለጫ እጅግ ያምራል። አለፍ አለፍ እያላችሁ ባካችሁ በማስከተል የባህል ትርኢት የምታሳዩ ተወካዮች ባካችሁ ወደፊት እንድትመጡ እንጠይቃለን። ካለን ሰዓት አንጻር ፈጠን ፈጠን እያላችሁ ይህንን ዝግጅት በኢትዮጵያ ቴሌቪዥን በኢቢሲ ዜና ቻናል በተለያየ ዓለም ሆናችሁ የምትከታተሉ ክቡራን እንግዶቻችን፣ ተመልካቾቻችን የካፈቾ ብሔር የዘመን መለወጫ የመሽቀሮ በዓል በታላቅ ድምቀት እየተከበረ ይገኛል። ያላችሁበት በዓሉን እያከበራችሁ ላላችሁ በሙሉ መልካም በዓል፣ መልካም አዲስ ዓመት እንዲሆንላችሁ እንመኛለን። ዶገና ካትካተረ እደችና ወጥቶ በሽሞች ወጊዮናቸውን ወረዶ ግድቤት ነው እደችናው ይህን ወረዶን ካትካተረ ተወዳቸው ሞች ወጊዮና እቸውን የርምባ የርምባ ካትካተረ ያቆት የርምባ የካፋ ዞን ብዝሃነት ውበት የሆነበት የአብሮነት መገለጫ የፍቅር አውድማ የካፋ ዞን ሞራል ግን የላችሁ ቤት አለ እጃችሁ አይታየንበት በኩል አላችሁ አንድ ቤት ነው። ቆጨቾ ኪነቾ ቆበቾ ሀረሸቾ ጋርቴቾ ሚንጀቾ እጀቾ ቢቆጨ ጋፎነ ማጨጭክም ኢኖና የችቶ ኪኒ አሪዮና ረቸቶ ግምቦኔ ግምቢ ጎያ ጮሊያኖ አሞ ቤቴ ግምቢ ጉትሞ አቤዶ ሻዮኔ ቡኖኔ ኦፊዮኔ አናናሶኔ አሞኔ ግምቢ ጉትሞ ግምበቾ እደቾ ግምበቾ ጊኒ ቤቶ ጋዎቺ ቄጂ ኢኖና ግምቢ ዋማዲጎና ዋቶቴ ሆነ እያለፈ የሚገኘው የሉካን ቡድን ባህሉን፣ ታሪኩን፣ ቅርሱን ጠብቆ ለዘመናት የቆየ የሰጡትን የሚያበቅል ለምድር ባለቤት የሻይ ቅጠል መገኛ ውሹ ሻይ የሚበቅል አመሰግናለሁ። እንኳን አደረሱት። ማን እንበል? ከየት ነው የመጡት? እንኳን አብሮ አደረሰን። እኔ አቶ በለጠ ባሹ እባላለሁ። ይሄ ደቡብ ምዕራብ ክልል ካሉት 6 ዞኖች አንዱ ከሆነው ከዳውሮ ዞን ነው የመጣሁኝ። መልካም እንግዲህ ከዳውሮ ዞን እዚህ ማሽቃሮን ለማክበር ነው እርስዎ እዚህ የተገኙት። የማሽቃሮ በዓል አከባበርን እንዴት አገኙት? የከፋን ባህል የብሔረሰቡን ልዩ ልዩ እሴቶች እንዴት አገኟቸው? ይሄ የከፋ በዓል በየዓመቱ የሚከበረው ዘመን መለወጫ ማሽቃሮን ጎረቤት ነን። ኮንታ ነው ከኛና ከከፋ ማዕከል ያለው ህዝብ። ያም ቢሆን የሚነጣጠል አይደለም። ረጅም ዓመታት ለብዙ መቶ ዓመታት አንድ ላይ የኖረ ህዝብ ነው። ከጥንት ጀምሮ ባህሉን፣ ወጉን፣ ስርዓቱን እናውቃለን። ለዚህ ነው የምንከባበረው፣ ለዚህ ነው የምንፋቀረው።
አንደኛው ለአንደኛው የሚያካፍለው ይሄንን ልማድ፣ ይሄንን ወግ፣ ይሄንን ባህል ነው። እንደ ረጅም ጊዜ ተጋግዘን በማቆየታችን ነው እዚህ የመጣ ነው እዚህ የደረስ ነው። ይሄ አዲሱ ዓመት ለዚህ ለከፋ ህዝብ እናቶች፣ ለከፋ አባቶች፣ ለወጣቱ፣ ለአዛውንቱ፣ ለሕፃኑ መልካም አዲስ ዓመት እንዲሆንላቸው ምኞትም ግለጽልን ተብዬ ነው ከደብሮ ተልኬ የመጣሁኝ። የእነሱን ሀሳብ ኋላ መድረክ ካገኘው ለህዝቡ አቀርባለሁ። አንቺ ላቀረብሽን ጥያቄ ግን ይሄ በኢትዮጵያ በአብዛኛው ደቡብና ደቡብ ምዕራብ ክፍል የሚዘወተር የበዓል አይነት ነው። አጨፋፈሩን አይተሽ እንደሆነ የጦር ሰበቃውን ታይ እንደሆነ ክራራቸውን ታይ እንደሆነ ሴቶቻችን እግራቸው ላርጎ የሚጨው ነገር ታይ እንደሆነ በአብዛኛው በዚህ ክልል ጠረፋማ አካባቢ የእንዲህ አይነት ባህል ነው የሚዘወተረው። ከጥንት ጀምሮ ሳይበረዝ ሳይከለስ ሳይደባለቅ እየተጠናከረ ዘመናዊ ምንም ሳያደባልቀው ሳበላሸው እዚህ የደረሰ እኛም እናከብረው እነሱም እንደ ህይወታቸው የሚያከብሩት ትልቅ ሴታቸው ነው። ለጎረቤት ለእኛም የሚተርፍ ሴት ነው። እጅግ በጣም አመሰግናለሁ። እርስዎ እንግዲህ አባት ኖት፣ የሀገር ሽማግሌ ኖት። አገራችንንም የዚህን የከፋ ማህበረሰብም ሁሉ ይመርቁልን። እንግዲህ አንቺ ከልጄ ልጀምርና አገር አቋርጠሽ ይህንን በዓል ባሌ ብለሽ ወገኖቼ ብለሽ ጋዜጣዎችሽን ግሩፑን በሙሉ አደራጅታችሁ በመምጣታችሁ ተባረኩ፣ እናንተም እደጉ እላለሁ። የኢትዮጵያ መንግስትም በመኖሩ ነው፣ ሰላም በአገሪቱ ቢኖር ነው እንዲህ አይነት በዓል የምናከብረው። በአግባቡ ወጥተን በሰላም ውለን በሰላም ሰርተን ልጆቻችን የምናሳድገው አገራችን ለልማት የምንሰለፈው ሁሉ አገረ መንግስት ሲኖር ነው፣ ጠንካራ መንግስት ሲኖረን ነው። በልማት ወደፊት ስንገፋ ነው ተባብረን እንዳንድ ሰው ሆነን በምንጓዝበት ጊዜ በመሆኑ መንግስታችንን ያጽናልን፣ እናንተንም ይጠብቃችሁ። ይሄን የበዓሉን ባለቤት የሆነውን የከፋን ህዝብ ይጠብቅልን፣ የዘራው ያፍራለት። ነጋዴዎች ትርፍ ከትርፍ ላይ ትርፍ ጨምረው ይግቡ፣ በሬዎቻቸው ይረስ፣ ከብቶቻቸው ይታለቡ፣ ጤናቸው አይጓደል፣ ከቁጥራቸው አይጉደሉ፣ ሰላም ይሰንብቱ። ለመጪው ዓመት በሰላም ያደርሳችሁ፣ አንቺንም ጭምር ማለት ነው። አሜን አሜን። አባቴ በጣም አመሰግናለሁ፣ እግዚአብሔር ያክብርልኝ። እንግዲህ እንደምታዩት እኔም በምርቃት እኛም እንደ ጣቢያ የኢትዮጵያ ብሮድካስቲንግ ኮርፖሬሽን በምርቃት ተንበሽብሿል። ይህ የማሽቃሮ በዓል በጣም ብዙ ልዩ ልዩ ሴቶች ያሉት እጅግ ደስ የሚል ደማቅ በዓል ነው። አሁንም እንቀጥላለን፣ አብራችሁን ቆዩ። ታቴኖ ጣኦ ታትትኔ ጎሮ ካቤሽምቦ ኪኖ ካፌጤቦ ጉንዶ ቱነዲ ኦጌኖ ጣኦ ቦንጊ ካተሜቄ ጆጊን የብቤቶ ቦንጋ ጆንጌ ዲዲ ሽምቤ ዲዲ ታትትኔ ታቴ ውሮ የችበዳ ሀመሞች ታትትኔ ጣኦን የችሪ ቦንጊ ካተሜቄ ጆቢ ቆጮና ዋጊ ቤተ የርምቤ ዋማድጎ ለዋቶቴ በብዙዎች ዘንድ ተወዳጅ በብዙዎች ዘንድ ተናፋቂ የንጉሡ መናገሻ ባለ ታሪክ ባለ ድንቅ ባህል ባለቤት የአብሮነት የፍቅር እንግዳን መቀበል የምታውቅበት እዚህ ተመቶ ለቀናት ተቆይቶ ሲመለሱ በናፍቆት ቁጭ በድግ የምታደርገው የብዙዎች የኢንቨስትመንት የብዙዎች የንግድ የብዙዎች የልማት ተመራጭ የሆነችው ባለ ብዙ ታሪክ ባለ ፍቅር ተወዳጅ ከተማ ቦንጋ ባሉ ካልኩሉ ቦንጋዎች እንወዳችኋለን። ላሳያችሁን ፍቅር ባህላችንን ታሪካችንን ስላሳያችሁን ከልብ እናመሰግናችኋለን። አመስግኑልን እስኪ። ገኖ ቀሌሽን ብሄኖና ኖና ሞጩም ዶቦቴ ሄኖና ብረጎፓቼ የቺኖና ቦንጊ ካተሞይ ኬጆ ቢቤኪ ኦጌ ሞዮ ጆጊቻ ጋለቴውን የርምቤ የርምቤ አለፍ እያላችሁ ባካችሁ አለፍ እያላችሁ። ቀጥሎ ደግሞ ተናፋቂው የሚንክረጆ ስርዓትን የምናይበት ከንጉሳችን ምርቃት የምንቀበልበት ሰዓት ነው። እዚህ ሰዓት ድምፅ ልትቀንሱ በአክብሮት እንጠይቃለን። እንቅስቃሴያችሁ ከታርጎ የልባል ቡድን አባላት ሰብሰብ እንድትሉ ከመድረክ ወጣ እንድትሉ በአክብሮት እንጠይቃለን።
አንድ ጊቤት ነው ወጣ ሺሾንዴ ሺሺኒ ጌኖና አረንቸቶ ግንጀቾ ኪነቾ ሺሺኒ ጋበቾ ቆጨቾ ሺሺኒ ሽምበቾ ኪነቾ ሺሺኒ ቻመቾ ቻበቾ ሺሺኒ ቻቴቾ ጫናሞ ሺሺኒ ጌዲሞ ጌቺሞ ሺሺኒ ዋቴቴ ዋማድጎ ለዋቶቴ ሺሺኒ ችኖ ኦብቻ ሽኖ ሆኖ ብቻ ያቶ ሽንቃታ ሽኖ የሪምቤ ዋማድጌ ዋቶቴ ሺሺኒ ችኖ ጫቶ ጎጆች ጌንዲ ባዮኖ ማንጅሞ ጫዮ ጉርኖች ያቂ ኡጦቼ እትኖ ነው ማንጅም ሺሺኒ ደቾ ዋማድጌ ዋቶቴ ጋላሜ ባሮቱ ነቤ ወደ ሚክረቾ ስርዓት ያለፈን ስለሆነ የባህል ትርኢት ያሳያችሁ ልኡካን ቡድን መድረኩን ለቃችሁ እንድትወጡ በአክብሮት እንጠይቃችኋለን። ከሰዓት ጋር ነው ሩጫችንና ባካችሁ ሁሉም የሬምባ ሽሽንደችኖች የሬምባ እናመሰግናለን። ሽሽንዳዎች ሺሾንዴ የብዙዎች እናት የሆነች ወረዳ ናት። በዚሁ እንድትወጡ እንጠይቃለን እባካችሁ። የሬምባ ጋላሜ ባሮቱ ነባ አንድ ቶጣጣ ወርቶ የቸሞች ወግ የሆናቸውን ጋሞና ኖአምሞ ምክር የከቼ ፕሮግራሞች አሮን ነው በገሞናኔ በረ ፕሮግራም ማይጠባ የሞኖነ ጋላሜ ያጎቱ ነባ አሮን ጪኔ ረውትም ሞኖነ የልኡካን ቡድን አባላት እባካችሁ መድረኩን እንድትለቁ በአክብሮት እንጠይቃለን። ፈጠን እያላችሁ አስተባባሪዎች ይህንን እንድታስተባብሩ እንጠይቃለን። ጸጥታ አስከባሪዎችን በተመሳሳይ መልኩ ኤደችናውን ወረዶቶ ጋውኬሞች ወጊዮናቸውን ኤደችናው ጣጣዎቶ የቼሞች ወረዶን ሻግሮቶ የቼሞች ወጊዮናቸውን ነው ፕሮግራሙን ገላሜኖና አንድ ነው ኮተሞ መረገጭ ምክረገቼ ፕሮግራሙን አነ ታቴኖች ፕሮግራሙን ነው ኮተሞ ቦኖ ሸዋኔ ነው በሸሙ አንድ ወረዶም ታሆን የሽሬ ቦኖ ኮተን ምን ነው ተታቸሞች ወጊዮናቸውን በነገራችን ላይ በዚህ ዝግጅት ላይ በርካታ አምባሳደሮች፣ ዲፕሎማቶች ይገኛሉ። ከተገኙ አምባሳደሮች መካከል በሩዋንዳ የኢትዮጵያ አምባሳደር መስፍን ገብረማርያም እዚህ መሃላችን ስላሉ ይህን ዝግጅት እየታደሙ ስለሆነ ከልብ እናመሰግናለን። እንኳን ደህና መጡ ለማለት ነው። ኤንባሮች ባርባሬታዎች ዋቲ አምባሳደር ነው ዲፕሎማት ነው ነዳጎች ቤቴቴ ቦሽቼ ወጣ ካቤሽቼ አምድ አምባሳደር ነው ሩዋንዳ አምባሳደር ነው አምባሳደር እንተዋወቅ ማለበል እኔ አዝመራ እንደመባላለሁ የኢትዮጵያ ሕዝብ ተወካዮች ምክር ቤት አባል እና የዲሞክራሲ ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ እንዲሁም ዛሬ የካፍቾ ብሔር የዘመን መለወጫ መሽቀረ በዓሉ ላይ ታዳሚ ሆኜ ተገኝቻለሁ። ጎረቤት እንደሆኑ ሰምቻለሁ። በትክክል ጎረቤት ነን፣ ወንድም ህዝቦችም ነን። መልካም እንግዲህ የከፋ ብሔረሰብ የዘመን መለወጫ የሆነው ማሽቃሮ በዓል ለኛም በሚገርም ደረጃ በጣም በድምቀት እየተከበረ ነው የሚገኘው። እናንተ ደግሞ ጎረቤት ናችሁ፣ ለዘመናት አብራችሁ እንዳከበራችሁ እርግጠኛ ነኝ። እንደው ምን ይመስላል? ከጥንት እስካሁን ያለው ሂደት ምን ይመስላል? የተቀየሩ ነገሮች አሉ ወይስ ባህሉን ጠብቆ እየሄደ ነው? በአጠቃላይ ምን ይመስላል የበዓል አካባቢ? በመጀመሪያ አንቺም እንኳን ደስ አለሽ። ከምንም በላይ ደግሞ የካፋቾ ብሔረሰብ የዘመን መለወጫ በዓል ምልክት የሆኑት ታቶ ኮሌዎች ነው እና ህዝቦች መላ ህዝብ እንኳን አደረሳቸው ልል ፈልጋለሁ። በሚገርም ሁኔታ ነው ዛሬ እየተደመምኩ ያለሁት። ይሄ ታሪክ ይሄ ባህል የነበረ የቆየ የማህበረሰብ እሴት ነው። ነገር ግን በመሃል በተፈጠሩት ከነገስታት ከመንግስት ስርዓት ጋር ተያይዞ በእንደዚህ አይነት ሁኔታ ከፍ ባለው መንገድ የማክበር ተቋርጦ ነበረ። ነገር ግን
ህዝቡ እንደ ማህበረሰብ እንደ ብሔረሰብ እንዲሁ በአደባባይ እንኳን ባመጣ በየጊዜው በየአካባቢው እሴቱን ባህሉ ሳይሸረሸር የቆየበትን ድባብ አይተናል። ዛሬ ሁሉም ሰብሰብ ብሎ በተለይ ደግሞ አገራችን ኢትዮጵያ አንድነቷን ለማበልጸግ አገር በቀል እሳቤዎችን ከግብ ለማድረስ ባህላችን ለልማታችን፣ ባህላችን ለብልጽግናችን፣ ባህላችን ለአብሮነታችን፣ ባህላችን ለአንድነታችን እየሰጠ ካለው ትውፊት አንጻር ስነሳ የከፈቾ ብሔረ ዘመን ከጥንት ዘመን ጀምሮ ባህሉን፣ አካባቢውን፣ ደኑን የሚጠብቅበት ስርዓት፣ አንድነቱን የሚገልጥበት ስርዓት፣ ከማህበረሰብ ወንድም እህቶች ጋር ያለው ፍቅር፣ ወዳጅነት ዛሬ ለብዙዎቹ አላለም አደባባይ አዲስ ሊሆን ይችላል። ለኛ ግን ለምናውቅ አብረን ላሳለፉ ማህበረሰቦች ከጥንት የነበረ የኖረ ዛሬ ላይ ደግሞ ይሄ እሴት ይሄ ባህል አሁን ካለንበት ስርዓት ጋር ተያይዞ ደግሞ የአገር በቀል ሐሳብን ለልማታችን ለባህላችን እንዲሁ አደባባይ ላይ ከመዝናናት ያለፈ እያንዳንዱ ቀኖች ውስጥ የምናተርፈው ትውፊት ትልቅ ነው። ዛሬ አንቺም እንደምታዩ ወጣቶች፣ ህፃናት ገና ከ10 ዓመት በታች የሆኑ ልጆች የባህሉን እሴት ፌስቲቪቱን የሚገልጡበት ሲመጣ ይሄ በትምህርት የተገኘ አይደለም፣ ከቤተሰብ የተወረሰ ነው። ይሄ ከቤተሰብ የተወረሰው ውርስ ደግሞ በአገር ላይ በአገር ልማት ላይ በአገር አንድነት ላይ በአገር ዲሞክራታይዜሽን ላይ እየሰጠ ያለው ድባብ እጅግ ከፍተኛ ነውና እንዳልኩሽ በመሃል የተበረበሩ በተለይ በደርግ ስርዓት ከዛም በሆነ በአጻዎቹ ዘመን መጨረሻ አካባቢ ላይ እየተበረበረበት የመጣ ከ1897 ከ1900ዎቹ አካባቢ ላይ ጀምሮ በመሃል ጋፕ የተፈጠረበት ሁኔታዎች ነበሩ። ከዚህ አልፎ ደግሞ እንደገና እንዲያገግም የተደረገበት ላለፉት 30 ዓመታት 40 ዓመታት ደግሞ ሪቫይቭ ለማድረግ ይሄን ስልሽ በመሃልም ቢሆን ባህሉ ትውፊቱ በዓሉ አልቀረም። ምክንያቱም ኢኔት አድርጎ ህዝቡ የኖረበት ማህበረሰቦቻችን የኖሩበት እሴት ስለነበረ አልተቋረጠም። ነገር ግን በአደባባይ ተገልጦ በተለይ በ21ኛ ክፍለ ዘመን በሚዲያ በዲጂታል ዘመን ባህሎቻችን ከደስታ ባሻገር ዘላቂ የሆነ ደስታን እየፈጠሩ የሚሄዱበት ላይ አብሮ ህዝቡ መሰባሰብ የሚችልበት የብሔረሰቡ ተወላጆች የሚሰባሰቡበት ከዛ በዘለል ወንድም ህዝቦች እንደ ሸካቾቹ ሌሎች ዳውሮቹ ሜኒቶቹ ቆጥረን የማንጨርሳቸው መላ ኢትዮጵያውያን ዛሬ አስተውለሻል፣ ነጮች ሁሉ ጭምራሉበት። ይሄ እሴት በአገራችን ልማት ላይ ያመጣ ያለው ትውፊት ከፍተኛ ነው። የዘንድሮን ደግሞ ለየት የሚያደርገው አንቺም እንዳየሽው ድባቡ ከፍ ባለ ሁኔታ ከፋ ውስጥ ያሉት ወረዳዎች ሁሉ ጭምር የየራሳቸውን ፌስቲቪቱን ባህሉን ይዘው የሚያሳዩበት ሁኔታ ባንድም በሌላ ከጎረቤት ዞኖችም ይዘው የመጡት ባህል ተመጋጋቢነት ተያያዥነት ያለውን ያሳያል። እና እነዚህ ጉዳዮች አሁን ከተያዝነው የአገር ልማት ጉዞ አኳያ የብልጽግና ጉዞ አኳያ የራሱን አሻራ እያበረከተ መሄዱን ከደስታ ከበዓሉ ከፌስቲቪቱን በላይ ትልቅ ደስታ ተሰምቶኛል። በጣም ደስ ይላል። እርሶም እንግዲህ እንደ ራሶት ባህል ነው ያብራሩት። በእርግጥ የራሶት ነው። አመሰግናለሁ በጣም መልካም በዓል። መልካም በዓል ለሁላችሁም፣ ለአጠቃላይ ለከፋ ብሔረሰብ ተወላጅ የሆኑ በከፋ ዞን ውስጥ ላሉ መላ ኢትዮጵያውያን ይሄን በዓል ዛሬ ማሽቀር ባሮ በአንድም በሌላ በተለያየ ስም እየሰጠ በመላ ኢትዮጵያ እየተከበረበት ያለበት ስርዓት ላይ እንኳን አደረሳችሁ እንኳን አደረሰን። እንዲሁ ከመጣውበት አካባቢ የመጡ ደግሞ የሸከቸው ብሔረሰብ አጠቃላይ ሸካ ዞን ንጉስ ተጭቀጆች ያሉ በዚህ አጋጣሚ እንኳን አደረሰው ከነምክራቸው ማለት ፈልጋለሁ። ለመላ ህዝብ እንኳን ደስ አላችሁ እንኳን አደረሰን። አመሰግናለሁ። መልካም በዓል። እንቀጥላለን። አሁንም በቀጥታ ስርጭት ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ከቦንጋ ከተማ ከቦንጊ ሻምበቶ ከንጉሱ ማደሪያ እንገኛለን። የከፋ ብሔረሰብ የዘመን መለወጫ የሆነው ማሽቃሮ በዓል እንደቀጠለ ነው። አብራችሁን ቆዩ።
Ogicha galleton edeke nona enbaron emiri bali me ma kijo ko ba emiri mi ti kachi ko ba የረምባ እጅግ ደስ በሚል በደመቀ ሁኔታ የ2018 ዓመተ ምህረት የካፋቾ ብሔር የዘመን መለወጫ በዓል በድምቀት እየተከበረ ይገኛል። እዚያ ብሎ ካሉት መካከል ደግሞ ቀደም ሲል ብዙዎችን ስንጠቅስ ነበር። ከቀናት በፊት ደግሞ የመሰላ የዘመን መለወጫ በዓላቸውን አክብረው መሽቀሮ እኛም እንገኛለን ብለው የዞኑን አስተዳደር ጨምሮ የልኡካን ቡድን አባላቶቻቸውን ይዘው የመጡ ወንድም የከምባታ ሕዝብ ተወካዮችን እናመሰግናለን። ኡሚን ጡሚን ኤልሾኔ ብለናል። እንኳን አደረሳችሁ። enbaron baroch dagitade dagdi topie warafoche wadi kambati gude indeke jechno bol ekpoch beti kabine naina bedane chibwado ekcho ekeno kabi macho e bol bi bibel inno ebne yericha amatariya chemoda nekijo bekia cheke gauchi እናልፋለን። ይህ ዝግጅት እንዲደምቆ እንዲተውቦ የትውልድ እንዲሆን ካደረጉት መካከል ብዙዎች ብዙ ሰርተዋል፣ አሁንም እየሰሩ የሚገኙ አሉ። ከነዚህ መካከል ለባህላቸው፣ ለታሪካቸው፣ ለቅርሳቸው ግንባራቸውን ፊታቸውን ከሚሰጡት ብዙ የከፋ ተወላጆች መካከል የከፋ ዞን አስተዳደር ዋና አስተዳዳሪ አቶ እንዳሻው ከበደና ካቢኔዎቻቸውን በሙሉ አመስግኑልን። ራሳችንን ታሪካችንን ስላመጡን እናመሰግናችኋለን ሁላችሁንም። ሜቲኖን ኒያ ቆላ በቃታ በኖቼ ታቴ ነው ጉፎ አቼ ጉፎ ማቻሜ ያጋ ካበቾ ሀመሞች ግሪቂቼ ታምቤ ካበቾ ሀመሞች ደዌሞች ቆሌ ግቼ ብቤታ አንድ ማሮና አሪዮና አርዬ በሾና ታቶና ዳምቤ ጉጀራኖና ቶኪ ባቶና ታቴ ጉፎና እንተዋወቅ። ማን ልበል እርሶን? እኔ ብርሃኑ ኃይሌ እባላለሁ። የከፋ ባህል ልማት አማካሪ ምክር ቤት ሰብሳቢ ነኝ።
እንኳን አደረሱት። እንኳን አብሮ አደረሰን። እንኳን ለመላ ኢትዮጵያ ሕዝብ ለካፈቾ ሕዝብ ለደቡብ ምዕራብ ኢትዮጵያ ሕዝብ አጠቃላይ ለካፋ እና ለአጠቃላይ ለኢትዮጵያ ሕዝብ የ2018 የካፋ ሕዝብ ማሽቃሮ የዘመን መለወጫ በዓል በሰላም አደረሳችሁ እላለሁ። አመሰግናለሁ። እንግዲህ የማሽቃሮ በዓል በጣም ብዙ የተለያዩ እሴቶች እንዳሉት ሰምቻለሁኝ። ዋናው ደግሞ የምክረቾ ወይም ደግሞ የንጉስ አስተዳደር ስርዓቱ ይሄ የደን ጥበቃውንም የአካባቢውን መልክዓ ምድር እንዲሁም አጠባበቁን አጠቃላይ ሁኔታውን የምክረቾች ሚና ከፍተኛ እንደነበረ ሰምቻለሁና እስኪ የነዚህ የምክረቾች የንጉስ አስተዳደሩ ከማሽቃሮ ጋር ምን ያያይዘዋል? አጠቅላላ አድርገው እስቲ አንድ ላይ አብራሩልኝ። አዎ እንግዲህ እንደተባ ንጉስ አስተዳደር ቀደም የክልላችን ርዕሰ መስተዳድር ክቡር ታቴኖ ኮላ ውቾቺ ግርሞ ኪዳኔ፣ የካፋቾ ምክረቾ አባላት፣ ክቡር አቶ ብርሃኑ አዴሎ የኢትዮጵያ ሰብአዊ መብቶች ኮሚሽን ኮሚሽነር፣ ክቡር አቶ ጸጋይ ማሞ የኢፌዴሪ ባህልና ሚኒስቴር ተወካይ፣ ክቡር አቶ ወንድሙ ኩርታ የክልላችን ምክር ቤት ዋና አፈ ጉባኤ፣ ክቡር አቶ መቷኮ የክልላችን ብሔረሰቦች ምክር ቤት ዋና አፈ ጉባኤ፣ ክቡር አቶ ቆጭቶ ገብረ ማርያም የክልላችን ጠቅላይ ፍርድ ቤት ፕሬዝዳንት፣ ክብርት ወይዘሮ አስካሌ ኤልቦሮ የቤንሻንጉል ጉሙዝ ክልል ምክር ቤት ዋና አፈ ጉባኤ፣ ክቡር አቶ ፍቅሬ አማን የክልላችን የመንግስት ዋና ተጠሪ፣ ክቡር አቶ ማሰሻ በላቸው የክልላችን ምክትል ርዕሰ መስተዳድርና የግብርና ቢሮ ኃላፊ፣ ክቡራን የፌዴራል የስራ ኃላፊዎች፣ ሚኒስቴር ዴታዎች፣ ዋና ዳይሬክተሮች፣ ክቡራን የክልላችን አስተባባሪ ኮሚቴ አባላትና የካቢኔ አባላት፣ ክቡር አቶ ፋንታሁን ብላቴ የክልላችን ባህል ቱሪዝምና ስፖርት ቢሮ ኃላፊ፣ ክቡር አቶ አረጋይ ሼቱ የከምባታ ዞን ዋና አስተዳዳሪ፣ ክቡራን በክልላችን የሚገኙ የአጎራባች ዞኖች ዋና አስተዳዳሪዎች፣ ክቡራን የህዝብ ምክር ቤት አባላት፣ ክቡራን ከተለያዩ አካባቢዎች የተገኛችሁ የበዓሉ ተካፋዮች፣ ክቡራን የሀገር ሽማግሌዎች፣ አባገዳዎች፣ የባህል መሪዎች፣ የእምነት አባቶች፣ አርቲስቶች፣ የጸጥታ አካላት፣ ክቡራትና ክቡራን በዚህ ታሪካዊ ከከፋ ህዝብ የማንነት መገለጫዎች መካከል አንዱ በሆነው ማሽቃሮ ላይ ለመታደም የመጣችሁ እንግዶችና የዚህ በዓል ታሪክ አካል የሆናችሁ የካፈቾ የናይና ጻራ ህዝቦች እንኳን ደህና መጣችሁ፣ እንኳን አደረሳችሁ፣ እንኳን አደረሰን። ሀገራችን ኢትዮጵያ የበርካታ ብሔሮች፣ ቋንቋዎች፣ እምነቶች ያሏት ሲሆን ልዩነታችን ምንም ሳያግደን ውበታችን ሆኖ ተፈቃቅደንና ተስማምተን በፍቅርና በአብሮነት እንድንኖር የሚያስችል እሴት ያለን ከመሆኑም በላይ በለውጡ መንግስት ያገኘነው የመደመር መሪ መንገድ በፈጠረው ምቹ ዕድል አኩሪ ባህላችንን በማሳደግ ጠንካራ ኢትዮጵያዊነትን ለመገንባት ጽኑ መሰረት እየጣልን እንገኛለን። በተፈጠረው ምቹ ዕድል ተጠቃሚ ከሆኑት ብሔር ብሔረሰቦች መካከል በከፋ ዞን የምንገኝ የካፈቾ ናኦና ጻራ ብሔር ብሔረሰቦች ተጠቃሾች ነን። የከፋ ህዝብ በርካታ ቱባ ባህሎች ያሉት ሲሆን ከነዚህ ውስጥ አንዱ የዘመን መለወጫ በዓል ማሽቃሮ ነው። ማሽቃሮ ከዘር፣ ከፖለቲካ፣ ከሃይማኖት ልዩነት የጸዳ ከቅድመ አያቶቻችን የተሰጠን ሀገር በቀል እሴታችን ነው። ካፈቾዎች በቀደመው ዘመን ጠንካራ የስራ ባህል፣ የአመጋገብ፣ የአደባባይ እና የመስክ አለባበስ ወግ፣ በደስታና በሐዘን የመረዳዳት መልካም ባህል ያላቸው ኩሩ ህዝቦች መሆናቸውን ታሪክ ይመሰክራል። የአካባቢያቸውን ሰላም በመጠበቅ ረገድም የውስጥና የውጭ ጠላትን ለመመከት የሚያስችላቸው የራሱ የሆነ የጦር ስልትና ጠንካራ የመከላከያ ስትራቴጂ የነበረው ምንም ዘመናዊ አስተዳደር ጽንሰ ሀሳብ ባልነበረበት ወቅት የራሱ ምክር ቤታዊ አደረጃጀት ወይም ምክረቾ የነበረው ህዝብ ስለመሆኑ በበርካታ የውጭ ሀገር ጸሐፍት ብዙ ተብሎለታል።
የህዝቡ ልዩ ልዩ ባህላዊና ታሪካዊ የሚዳሰሱና የማይዳሰሱ ቅርሶች ለብሔሩ አባላት የራሳቸው መልካም አበርክቶ ያላቸው ከመሆኑም በላይ ከትውልድ ወደ ትውልድ በሚደረግ የመልካም ባህል ቅብብሎች አሁን እስካለንበት ዘመን ድረስ ለአካባቢያችን ሰላምና አብሮነት ከፍተኛ አስተዋጽኦ እያበረከቱ ይገኛሉ። ይህ ዛሬ የምናከብረው ለመሰብሰባችን ምክንያት የሆነው የብሔሩ ዘመን መለወጫና የአዲስ ዓመት ብስራት ሆኖ በየዓመቱ ከመስከረም እስከ 12 ድረስ የሚከበረው ማሽቃሮ ከላይ ከጠቀስናቸው የካፈቾ ብሔር ልዩ ከሚያደርጉት የታሪክና የባህል ኩነቶች መካከል አንዱና ዋነኛው ነው። ማሽቃሮ የካፋ ህዝብ የቀን ቆጠራውን ከሐምሌ 5 ከሚያደርገው የአዝመራ ስራ ጋር ተያይዞ ወደ ኋላ እያቀናነሰ ለባሉ የሚቀርቡ 77 ቀናትን በማስላት የ77ቱ ቀናት አዝመራ ሲጠናቀቅ የእርሻ ስራን እና የሀገር ህዝብ ደህንነትን እንዲሁም የገቢ አሰባሰብን የተፈጥሮ ደን አጠባበቅና ሌሎች የከፋን ግዛት አንድነት የማስጠበቅ ሁኔታዎች የግዛት አስተዳዳሪዎች ወይም ወራፋዎች የምክረቻው አባላትና ንጉሱ በተገኙበት ተገምግሞና ተመዝኖ በአመቱ ጥሩ የፈጸመ የሚሸለምበት ደካማ አፈጻጸም የነበረው ተግሳጽ የሚያገኝበትና አልፎም ከሹመት የማንሳት እርምጃ ተወስዶ በማግስቱ ያለ ልዩነት የሚከበር ደማቅ የህዝብ በዓል ነው። የማሽቃሮ በዓል በብሔሩ አባላት ከያሉበት የሚያገናኝ የተቀያየሙ ካሉ ይቅርታ የሚደራረጉበት ወዳጅነትና ፍቅር የሚያጠናክር መተሳሰብና መረዳዳትን የሚያጎለብት ከመሆኑም በላይ ለአዲስ ዓመት ተስፋና የመልካም ምኞት ምረቃ ስርዓት ከቀበሌ ጀምሮ በየደረጃው በድምቀት የሚከበር በዓል ነው። ከዚህ ባለፈ ማሽቃሮ በአዲሱ ዓመት የተስፋ ብርሃን ታጅቦ ከልጅ እስከ አዋቂ በባህላዊ አለባበስና ያጋጌጥ ጥበባቸው አግጠው የሚታዩበትና የብሔሩ ባህላዊና ታሪካዊ ሴቶች ጎልተው በአደባባይ የሚወጡበት ድንቅ ባህል ነው። ክብራትና ክብራን የዚህ በዓል ታዳሚዎች ዘንድሮ ወንድማማችነት ሰላምና አብሮነት በሚል መሪ የምናከብረው የካፈቾዎች አዲስ ዓመት ማብሰሪያ የሆነው ማሽቃሮን ልዩ የሚያደርገው ሀገራችን የህዳሴዋ ብስራት ፍሬዎች ማጣጣም በጀመረችበትና አዲስ የሀገር እድገት ምዕራፍ በር በተከፈተበት ወቅት ታላቁ የህዳሴ ግድብ በድል አጠናቀን ባስመረቅንበት ማግስት በመሆኑ ከሌሎች ዓመታት በዓላት ሁሉ ደማቅ ያደርገዋል። በሌላ በኩል እንደ አውሮፓ አቆጣጠር ከ1890 እስከ 97 በነበረው አስከፊ ጦርነት ተዘርፎ ከነበሩት ቅርሶቻችን መካከል በአዲስ አበባ ዩኒቨርሲቲ ጥናትና ምርምር ሙዚየም የነበረው የከፋ ነገስታት ዘውድና በርጩማ ከ128 ዓመታት በኋላ ወደ ቀድሞ አካባቢው መጥቶ ማየት መቻላችን ልዩ ያደርጋልና እንኳን ደስ ያለን፣ እንኳን ደስ ያላችሁ። እርሱ እንዲፈቀድ የህዝባችን ረጅም ጊዜ ጥያቄ ቢሆንም ምላሽ ተነግፎ የነበረው በዚህ ዓመት ህዝቡ ቅርሱን የማየት መብት እንዲከበርለት እድሉን ለሰጠን የለውጡ መንግስትና ለብልጽግና ፓርቲ በዞናችን ህዝብና መንግስት ስም ምስጋና አቀርባለሁ። በሌላ በኩል ይህንን ቅርስ እንዲጠፋ ተደርጎ ከተላከበት ስዊዘርላንድ ሀገር ቀዳማዊ ኃይለ ሥላሴ እንዲመለስ ስላደረጉ በኋላም የአገር ቅርስ ነው በማለት በክብር ሙዚየም እንዲቀመጥ በማድረጋቸው በስጦታ የተቀበሉት የኤልፍሬድ ኢግል ቤተሰቦች ለዘመናት በክብር አስቀምጠው እንዲመለስ ስለፈቀዱልን ከ62 ዓመታት በላይ በስርዓት ተጠብቆ ላቆየን የአዲስ አበባ ዩኒቨርሲቲና በአሁኑ ወቅት ተቀብለን ለባለቤቱ ህዝብ እንድናሳይ ድጋፍ ላደረጉልን ግለሰቦችና ተቋማት በሙሉ በዞኑ ህዝብና በራሴ ስም ልባዊ ምስጋና አቀርባለሁ። እንደ ወትሮ ሁሉ በዚህ ዓመትም ማሽቃሮን ስናከብር ያለምንም ልዩነት የጋራ ስነልቦና በመያዝ በሀገራችን ፖለቲካዊ፣ ማህበራዊና ኢኮኖሚያዊ ጉዳዮች ውስጥ ጉልህ ድርሻችንን በመወጣት በህዳሴው ያስመዘገብነውን እድል በሌሎች ሀገራዊ ፕሮጀክቶችን በመድገም እንዲሁም የአካባቢያችን እምቅ የተፈጥሮ አቅም በአግባቡ በመጠቀም የህዝባችንን ኢኮኖሚ ከፍ በማድረግ ወደ ብልጽግና የምናደርገውን ጉዞ ለማሳካት ቃል የምንገባበት ጭምር ነው። በመሆኑ ይህ ዘርፈ ብዙ ፋይዳ ያሉት የከፋ ዘመን መለወጫ በዓል ማሽቃሮ ካለው ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ጠቀሜታ አኳያ በዩኔስኮ ተመዝግቦ የዓለም ቅርስ ሆኖ እንዲመዘገብ በተደጋጋሚ ለሚመለከተው አካል ጥያቄ የቀረበና የተለያዩ መረጃዎችን በማደራጀት ስራ የተጀመረ በመሆኑ የክልሉ ባህልና ቱሪዝም ቢሮ፣ የክልሉ መንግስት፣ የባህልና ስፖርት ሚኒስቴር፣ የቅርስ ጥበቃ ባለስልጣን፣
ተገቢውን ድጋፍ በማድረግ ከግብ እንዲያደርሱልን በዚህ አጋጣሚ ጥሬን አቀርባለሁ። የዚህ ዓመት ማሽቃሮ በቀበሌ በወረዳ ደረጃ እንዲሁም በአዲስ አበባ የሚኖሩ የአካባቢው ነዋሪዎች በድምቀት የተከበረ ሲሆን በስርዓቱ መሰረት በጠለው ወረዳ የ18 ነገስታት መካነ መቃብር ሾሻ ሞጎ ጉብኝት በፓናል ውይይትና ማጠቃለያውን በዛሬው ዕለት በቀድሞ ነገስታት ቦታ ቦንጊ ሸምበቶ እያከበርን እንገኛለን። የአብሮነት፣ የእርቅ፣ የሰላም፣ የምስጋና፣ የፍቅርና የአንድነት መገለጫ ባህል የሆነው ማሽቃሮ በሰላም እንዲጠናቀቅ በየደረጃው ርብርብ ላደረጋችሁ እንግዳ ተቀባይ የዞናችን ህዝቦች፣ ለጸጥታ አካላት፣ ለበጎ ፈቃደኛ ወጣቶችና ሴቶች፣ በዚህ በዓል የተሳተፋችሁ የሚዲያ አካላት፣ የመድረክ መሪዎች፣ በተለያየ መንገድ ለበዓሉ ድምቀት የገንዘብ፣ ጉልበት፣ እውቀት ድጋፍ ያደረጋችሁ የመንግስትና የግል ተቋማት ሁሉ ላቅ ያለ ምስጋና ያቀርባለሁ። አዲሱ ዓመት የሰላም፣ የፍቅር፣ የብልጽግና እንዲሆን መልካም ምኞቴን እያቀረብኩ በድጋሚ እንኳን ለካፈቾች አዲስ ዘመን ብስራት ለሆነው ማሽቃሮ በሰላም አደረሳችሁ አደረሰን። አዲሱ ዓመት ለመላው የሀገራችን ህዝቦች የሰላም፣ የፍቅር፣ በሁሉም ዘርፎች ስኬት የምናስመዘግብበት እንዲሆን እመኛለሁ። አመሰግናለሁ። ከዚህ በመቀጠል የክልላችን ርዕሰ መስተዳድር የሆኑት ክቡር ዶክተር ነጋሽ ዋጌሾ ወደዚህ በመምጣት መልእክት እንዲያስተላልፉ በታላቅ አክብሮት እጋብዛለሁ። ዋማ ድጎነ ዋቶቴ ዋማ ማሽቃሮ ባሮች ድጎና ሻጊቶቴ ዋማ ምርቶን የተከበሩ አባታችን አቶ ግርማ ክዳኔ የከፋ ባህላዊ አስተዳደር መሪና እንዲሁም የምክሬቾ ምክር ቤት አባላት፣ ክቡር አቶ ብርሃኑ አዴሎ የኢትዮጵያ ሰብአዊ መብት ኮሚሽን ዋና ኮሚሽነር፣ ክቡራን ሚኒስትር ዴኤታዎች፣ ክቡር አምባሳደር፣ ክቡር አቶ ጸጋዬ ማሞ የኢፌዴሪ ባህልና ስፖርት ሚኒስተር ተወካይ፣ ክቡር አቶ ወንድሙ ኩርታ የክልላችን ምክር ቤት ዋና አፈ ጉባኤ፣ ክቡር አቶ መቱ አኮ የክልላችን የብሔረሰቦች ምክር ቤት ዋና አፈ ጉባኤ፣ ክብርት ወይዘሮ አስካሌ ርቦሮ የቤኒሻንጉል ጉሙዝ ብሔራዊ ክልላዊ መንግስት ምክር ቤት አፈ ጉባኤ፣ ክቡር አቶ ቆጭቶ ገብረ ማርያም የክልላችን ጠቅላይ ፍርድ ቤት ፕሬዝዳንት፣ ክቡር አቶ ፍቅሬ አማን የክልላችን የመንግስት ዋና ተጠሪ፣ ክቡር አቶ ማስረሻ በላቸው የክልላችን ምክትል ርዕሰ መስተዳድርና የግብርና ቢሮ ኃላፊ፣ ክቡር አቶ እንዳሻው ከበደ የዞናችን ዋና አስተዳዳሪ፣ ክቡራን የፌዴራል የክልል እንዲሁም የዞኖቻችን ከፍተኛ የመንግስት የስራ ኃላፊዎች፣ ክቡራን ከሁሉም የከፋ ዞን ወረዳዎችና ከተማ አስተዳደሮች፣ በዚህ ክብረ በዓል ለመታደም የመጣችሁ ተሳታፊዎች፣ ክቡራን የአጎራባች የኦሮሚያ ብሔራዊ ክልላዊ መንግስት፣ የማዕከላዊ ኢትዮጵያ ብሔራዊ ክልላዊ መንግስት፣ የጋምቤላ ብሔራዊ ክልላዊ መንግስት ተወካዮችና የመንግስት የስራ ኃላፊዎች፣ ክቡራን ከሁሉም የክልላችን ዞኖች የመጣችሁ የማህበረሰብ ተወካዮች፣ የሀገር ሽማግሌዎች፣ የሃይማኖት አባቶች፣ የሚዲያና የኪነ ጥበብ ባለሙያዎች፣ የማርሽ ባንድ አባላት፣ ጥሪ የተደረገላችሁ እንግዶች፣ ክቡራትና ክቡራን የካፈቾ ብሔረሰብ አሮጌውን ዓመት ሸኝተው አዲሱን ዓመት በሰላም በፍቅር በምስጋናና በእርቅ የሚቀበሉበት የዘመን መለወጫ ክብረ በዓል ማሽቃሮ እንኳን በሰላምና በጤና አደረሰን
እንኳን ደስ ያለን። ዋማ ማሽካሬ ባሮች ዲጎና ሻጌቶት ዋማ ምርቶት። የዘንድሮ የማሽቃሮ በዓል ሀገራችን ኢትዮጵያ በልጆቿ በተባበረ ክንድ አይቻልም መንፈስን በመስበር የህዝባችን የዘመናት ቁጭት የሆነውን ታላቁን የህዳሴ ግድብ ግንባታ በማጠናቀቅ በታላቅ ደስታ ባስመረቅንበት ማግስት በመሆኑ ክብረ በዓላችንን ደማቅ ያደርገዋል። ከዚህ በተጨማሪ የከፋ ህዝብ የታሪክ የጀግንነት እንዲሁም የራሱን አስተዳደር ግዛት ጠብቆ ለትውልድ ለማስተላለፍ የከፈለውን መስዋዕትነት እንድናስታውስና ትምህርት እንድንቀስም የሚያደርገው የከፋ ንጉስ የንግስና ዘውድና ዙፋን በቅርስነት ከአንድ ምዕት ዓመት በላይ ከቆየበት ወደ ታሪኩ ባለቤት ወደ ነው ህዝብ እንዲህ በአማረ መልኩ ለእይታ መቅረቡ የዘመን መለወጫ በዓላችን በድምቀት እንድናከብር ምቹ እድል ስለፈጠረልን እንኳን ደስ ያለን ለማለት እወዳለሁ። የከፋ ህዝብ የታሪክና ባህል መገለጫ የሆነው ቅርስ ጥንታዊነቱን ጠብቆ እንዲቆይ ላደረጉ እንዲሁም ለህዝብ እይታ እንዲቀርብ ሁኔታዎቹን ላመቻቹ አካላት ምስጋናዬን ለማቅረብ እወዳለሁ። የማሽቃሮ በዓል አርሶ አደሩ የክረምት አዝመራ ጊዜውን አጠናቆ የክረምት ዝናብና ጨለማ ተገፎ በወርሃ መስከረም ዛፎችና ሳሮች በአበባ ፈክተው መስኩ በሚለመልምበት ጊዜ የሚከበር የተስፋ ዘመን ብስራት ነው። የከፋ አባቶች በጥንታዊ የሰነፈለግ አስተምሯቸው በመጠቀም ወራትን ሳምንታትንና ቀናትን በመቁጠር ከአንድ ዘመን ወደ ሌላ ዘመን የሚሸጋገሩበትን ስሌት ቀምረው ይህንን እውቀት ለዛሬው ዘመናዊ ትውልድ አስተላልፈዋል። ስለሆነም ማሽቃሮ በዚህ የጊዜ ቀመር መሰረት ስሌት ተደርጎ የሚከበር ታሪካዊ ዳራ ያለው ክብረ በዓል ነው። የከፋ ማህበረሰብ ከዚህ ባሻገርም በተለይ ለአካባቢ ጥበቃ ልዩ ቦታ በመስጠት ዛሬ የምናያቸውን ጥቅጥቅ ያሉ ደኖችን ለዘመናት በማህበረሰብ መር እውቀት ጠብቆ ያቆየ ማህበረሰብም ነው። በማሽቃሮ በዓል ወቅት የብሔረሰቡ ተወላጆች ከያሉበት ተሰብስበው ቤተሰብን የሚጎበኙበት፣ ዘመድ አዝማድ የሚገናኝበት፣ በህብረት ጨዋታና ጭፈራ በእልልታና ሽለላ አዲሱን ዘመን ዛሬ እንዳየነው የሚያደምቁበት ነው። የባህላዊ አስተዳደር ምክሮቹ አባላትና የሀገር ሽማግሌዎችም ሀገሩ ቀየው ሰላምና አማን እንዲሆን ይመርቃሉ። የተጣሉትንም የሚያስታርቁበት፣ ስለ ሰላምም አብስተው ወደ ፈጣሪያቸው የሚለምኑበትና የሚጸልዩበት ክብረ በዓልም ነው። ከዚህ ባሻገርም ይህ ህዝባዊ በዓል ወንዶችና ሴት ልጆች በተለይ ወጣት ወንዶችና ሴት ልጆች በባህል ልብሳቸው ራሳቸውን አግጠው ለአቅመ አዳም ወይም ለአቅመ ሔዋን የደረሱ ለመታወቅ መልካም እድል የሚያገኙበትና የሚተጫጩበትም ጭምር ነው። ይህ ደግሞ ትውልድ እንዲቀጥልና ማህበረሰብ እንዲገነባ ጉልህ አስተዋጽኦ ያበረክታል። የተለያዩ ባህላዊ ምግቦችና መጠጦች ተዘጋጅተው ማህበረሰቡ በጋራ የሚመገቡበት፣ አዲሱ ዓመትም የጥጋብ የሰላምና የእርቅ ዘመን እንዲሆን ምኞታቸውን የሚገልጹበት ነው። እንደ ማሽቃሮ አይነት አብሮነትንና አንድነትን የሚያስተምሩ የማህበረሰብ ድልብ ባህሎችና ወጎች የሁላችንም የጋራ ሀብቶች ናቸውና በአግባቡ መንከባከብና ለትውልድ እንዲተላለፍ ማድረግ ይጠበቅብናል። ምሁራንና የታሪክ እንዲሁም የባህል አዋቂዎች መረጃን መሰረት ያደረገ የበዓል አከባበር ወጎቹን በመሰነድ ለቀጣይ ትውልድ እንዲተላለፍ ከማድረግ ረገድ ሚናቸውን ሊወጡ ይገባሉ። ከታሪክና ባህል ጋር ቅርበት ያላቸው የመንግስት ተቋማትም ለማሽቃሮ አይነት የማህበረሰብ ድልብ ሀብቶች በቂ ጥበቃ ተደርጎላቸው ለትውልድ እንዲሸጋገሩ ድጋፍ
ሊሰጧቸው ይገባል። በማሽቃሮ ክብረ በዓል ወቅት የሚታየውን አብሮነትና አንድነት ሌሎች የህዝብና የመንግስት የልማት ተግባራትን ለማከናወን የመልካም አስተዳደር ችግሮችን ለመፍታት ህብረ ብሔራዊ አንድነትን ለማጠናከር ልንጠቀም ይገባል። በድጋሚ እንኳን አደረሰን፣ እንኳን አደረሳችሁ። መልካም የማሽቃሮ በዓል እንዲሆንልን እመኛለሁ። አመሰግናለሁ። እጅግ በጣም ከልብ እናመሰግናለን። የክልላችን ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾና የካፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ ላስተላለፉት መልእክት ለእንኳን አደረሳችሁ መልእክቶቻቸው እናመሰግናለን። በክብር ተቀበሉልን። እስኪ እናመሰግናለን። በማስከተል ደግሞ የእንኳን አደረሳችሁ መልእክት እንዲያስተላልፉልን የምንጋብዘው የኢፌድሪ ባህልና ስፖርት ሚኒስቴር ተወካይ አቶ ጸጋዬ ማሞ ወደ መድረክ እንዲመጡና የእንኳን አደረሳችሁ መልእክት እንዲያስተላልፉ እንጋብዛለን። እንግዳችንን ወደ መድረክ በሞራል ሸኙልን። ቆጮ ቱሪዝም ሚኒስተር ዴኤቴኖነ ዋቤርቶነ ኦክቺ አጋለቶን የርን ኦክቺ ጋለተቦት ያው የበዓል ለማክበር ስመጣ ይመለከተኛል ብዬ በግሌ ለመጣ ነበር። በአጋጣሚ ደግሞ መስሪያ ቤቱም እኛም ወክለ ተገኝ ስላለኝ እና እናንተ ማል ተገኝቼ ይህን መልእክት የማስተላለፍ እድል በማግኘቴ የናፈቁኝን ሰዎች ደግሞ ደግሜ ለማየት በመቻሌ ደስ ብሎኛል። ክቡር ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ፣ የክልላችን ርዕሰ መስተዳድር ክቡር አቶ ወንድሙ ኩርታ፣ የክልላችን አፈ ጉባኤ ክቡር አቶ መቱ አኩ፣ የክልላችን ብሔረሰቦች ምክር ቤት አፈ ጉባኤ፣ ወንድሜ ብርሃኑ አዴሎ፣ የኢትዮጵያ ሰብአዊ መብት ኮሚሽን ኮሚሽነር፣ ክቡር ምክትል ርዕሰ መስተዳድር ማስረሻ በላቸው፣ የተከበሩ አቶ ፍቅሬ አማን፣ የክልላችን የመንግስት ዋና ተጠሪ፣ ክቡራን ሚኒስትሮች፣ ሚኒስትር ዴታዎች፣ የክልላችን አስተባባሪ ኮሚቴ፣ የተከበሩ አቶ እንዳሻው የዚህ ታሪካዊ በዓል ባለቤት፣ ሁላችሁም እንደየማረጋችሁ እንኳን አደረሳችሁ ለማለት እወዳለሁ። ከሁሉ አስቀድሜ በባህልና ስፖርት ሚኒስቴርና በራሴ ስም እንኳን ለዚህ ታሪካዊና ልዩ ለሆነው የከፈቾ ብሔር ዘመን መለወጫ በዓል መሽቀሮ ባሮ በሰላም አደረሳችሁ ለማለት እወዳለሁ። ይህ በዓል ቅድም ሌሎችም እንደጠቀሱት በብዙ ምክንያት የተለየ ያደርገዋል። በሀገራችን ያይቻልም መንፈስን የሰበንበት ሁሉም ኢትዮጵያዊ አሻራውን ያሳረፈበት የታሪካችን ማርሽ መቀየሪያ ወቅት ላይ የደረስንበት የታላቁ ህዳሴ መጠናቀቅ አንዱና ልዩ የሚያደርገው ስለሆነ ኢትዮጵያውያን እንዲህ ከተባበርን ሌሎችንም እንችላለን የሚል መንፈስ ላይ ሆነን የምናከብረው ልዩ በበዓል በመሆኑ በህዳሴ ግድባችን መጠናቀቅም በዚህ በዓልም በአንድነት እንኳን ደስ አላችሁ ለማለት እወዳለሁ። ሌላው ለዘመናት ከባለቤቱ ርቆ የነበረው ቅርስ በቆራጥ ልጆቹ ክትትልና ባለቤትነት መንፈስ ወደ ህዝቡ ተመልሶ የቅርሱ ባለቤት የሆናችሁ ህዝቦች ዳግም ለማየት የቻላችሁበት ወቅት ስለሆነ በዚህ ሂደት የተሳተፉትን አካላት በሙሉ
በባህልና ስፖርትና በራሴ ስም እንኳን ደስ አላችሁ እንኳን አደረሳችሁ ለማለት ወዳለሁ። ባህል ሁሉንም ምሁራዊ፣ ስነ ምግባራዊ፣ አካላዊ፣ ስሜታዊና ሌሎች ሰው ልጆች ምክንያታዊ ተግባራት ባህሪያት አጠቃሎ የሚያመለክት የአንድ ማህበረሰብ ከሌላው የሚለይበት የአኗኗር ዘዴ፣ እምነት፣ ትውፊት በአጠቃላይ ቁሳዊና መንፈሳዊ ሀብቶችን የሚያመለክት ነው። ሀገራችን በህብረ ባህል ጸጋ የታደለች ሀገር እንደመሆኗ ህዝቦቿም እነዚህም ባህላዊ ጸጋዎች ለዘመናት ተንከባክበው ከትውልድ ወደ ትውልድ እያሸጋገሩ አሁን ላለንበት ዘመን አድርሰዋል። ኢትዮጵያ ሰፊ የባህል መሰረት ያላት ሀገር ናት። ይኸው ሀገሪቱን ለማልማት እንደ ዋነኛ ጥሬ ሀብት ሊወሰድ ይገባል። የባህል መሰረታችን ቀጣይነት ባለው መልኩ መጠበቅና ማልማት ህልውናችን፣ ሰላማችን ለማስጠበቅ ለትውልድ የስብዕና ነጻና ሀገራዊ ስሜትን ለማጎልበት ዋነኛ መሳሪያዎች ናቸው። በሀገራችን የሚከበሩ የብሔር ብሔረሰቦች በዓላት፣ ክብረ በዓላትና የክብረ በዓላቶቹ ባህላዊ እሴቶች መለያዎቻችን፣ መኩሪያዎቻችን፣ መከበሪያዎቻችንና መታወቂያዎቻችን ናቸው። ቀደምት አባቶቻችን በትውልድ ቅብብሎች ጠብቆ ያቆያቸውን እሴቶቻችን የአሁኑና ቀጣዩ ትውልድ አርአያ የሚያደርጋቸው ተሞክሮ የሚቀሰምባቸውና የሚማርባቸው ናቸው። ክቡራትና ክቡራን፣ ኢትዮጵያ የብዙ ብሔር ብሔረሰቦችና ህዝቦች መኖሪያ ናት። የተለያዩ ሃይማኖት፣ ባህል፣ ታሪክ፣ ክብረ በዓላት በስፋት የሚገኙበትና የሚከናወኑበት ትልቅ ሀብት የያዘች ሀገር ናት። በሀገራችን ብዙ ብሔረሰቦችና ህዝቦች የሚከናወኑ የተለያዩ ባህላዊ ልምዶች በክብረ በዓላቶች ላይ በካሄዱ ስርዓቶች አማካይነት የብሔር ብሔረሰቦች አስተሳሰብ፣ ወግ፣ እሴት፣ ሃይማኖት፣ ፍልስፍና፣ ፍላጎት፣ እምነት ይገለጻል። ከዚህም ባሻገር ልማዶቹ ማህበረሰቡን ወክሎ የሚቆሙ፣ የሚከወኑ፣ የሚነገሩ፣ የሚዜሙ፣ የሚተረቱ የማንነት መገለጫ ክብረ በዓላቶች ናቸው። በተለይ ደግሞ የክረምት ወር አልፎ እንደዚህ ፀሐይ ሲወጣ ዘመን ተሻገርን አዲስ ዘመን መጣ ብሎ እንደ ከፋ መሽቀረ ባሮ የምናከብረው የተስፋ የፍካትና የነገ የተሻለ ሁኔታን የማሰብ በዓል ነው። ከነዚህ በዓሎች አንዱ የሆነ የከፍቾ ብሔር ዘመን መለወጫ በዓል መሽቀረ ባሮ በዚህ ዘመን ብሔረሰቡ አባቶች በጸሎት ያለፈውን ዘመን መልሰው ምረት የሚያደርጉበት፣ የታረቀው ካሁን በኋላ ተመልሶ ቂሙን እንዳይዝ ምረት የሚያደርጉበትና የሚመርቁበት ዘመን ነው። እንዲህ አይነት ባህሎች ደግሞ ይቅርታ ለመደራረግ ወደ ግጭትም ላለመግባትና ሀገሪቱን በሙሉም ሰላም ከማድረግ ያላቸው አስተዋጽኦ በጣም ብዙ ነው። የኢትዮጵያ ፌዴሬስ ባህልና ስፖርት ከዚህ ቀደም በክልሉም ሆነ በሀገሪቱ ላሉ ብሔር ብሔረሰቦች እንደዚህ አይነት ስነ ስርዓቶች የባለቤትነት መንፈስ ይዞ መስራት እንዳለበት በክቡር ሚኒስትራችን በተቀመጠው አቅጣጫ በአሁኑ ጊዜ በሁሉም የሀገሪቱ ጫፎች የሚገኙ እነዚህ በዓላት ተራ የመዝናኛና ወጪ የሚወጣባቸው ሳይሆን ገቢ የሚያስገኙ የቱሪዝም ማምጫ እንዲሆኑ የተጀመሩትን ጥናቶች ባለፈው ዓመት በዳውሮ ቶክቢያ ላይ የተጀመረውን የጥናት ስራ ዘንድሮ በመሽቀረ ባሮ ላይ አቅደን የምንሰራና በአጭር ጊዜም ሰፋፊ ኮንፈረንሶች በዚህ ጉዳይ ላይ እንደሚካሄዱ በዚህ አጋጣሚ ቃል ለመግባት ፈልጋለሁ። ከሁሉ በላይ በዓሉ ሰላምን፣ አንድነትን፣ አብሮነትን የሚገልጽ መሆኑን እዚህ አይተናል። በዙሪያ ያለው ህዝቦች አሁን ደግሞ ሰፋ ያለ እስከ ማዕከላዊ ኢትዮጵያ ከምባታ ድረስ እየመጡ አጋርነትን እያሳዩ ስለሆነ በሚቀጥለው ዘመን ዓለም አቀፋዊ ግንኙነትን ሁሉ የምንፈጥርበት፣ በእርግጥ አሁንም አንዳንድ የውጭ ዜጎችን እያየ ነው። ብዙ የውጭ ዜጎች መጥተው ዓለም አቀፋዊ ሆነው የሚከበርበት በዩኔስኮም እውቅና የሚያገኝበት እድል እንዲፈጠር መስሪያ ቤታችን ባለው አቅም ማገዝ የሚገባውን ለማገዝ ዝግጁ መሆኑን እየገለጽ መልካም በዓል ይሁንላችሁ ለማለት ፈልጋለሁ። ከልብ አመሰግናለሁ። ባህልና ስፖርት ሚኒስቴር ተወካይ
ላስተላለፉት መልእክት ለእንኳን አደረሳችሁ መልእክቶ ከልብ እናመሰግናለን። አስቆጭቶናል። በቅርብ ጊዜ ደግሞ ዩኔስኮ የዓለም ቅርስ አድርጎ እንደሚመዘግበው ተስፋ እናደርጋለን። ለዚህም ደግሞ ጠንክረን እንሰራለን ብለዋል። እኛም ይጠበቅብናልና አብረን ቅርሳችንን ባህላችንን በዩኔስኮ እናስመዘግባለን። አይደል እንዴ? እጃችሁ ታዲያ እናመሰግናለን። ኦግቻ ጋለቶን ኤገይን ባሮ ተባሮነ ኢሞባ ኪሾት ይጅባ ተባሮነ ኢሞ ኪሾት ይጅባ ተባሮነ ኢሞ ኪሾት ይጅባ አኔ ቄጪ ሂኖና ኪሼ ኮፖኔ ቀሎ ኤብኔ ማጣረ ቦቴ ከከጋውጭ ቄጪ ሂኖና ጓማ ድጎና ሻግቶቴ ኤኖ ባሮን ዩኔስኮች በዳ ሃኖ ኮበሪየሞ ቆጨቾ ኖትኖን ቆፐቾ ኖትኖን ዮደቾ ኖትኖን ሺሸቾ ጥበቾ ጋየቾ ኖትኖን አሪኢኔ ጋላሜ ባሮቱ ነባ መልካም በዓል ይሁንላችሁ። የአባቶች ምርቃት ለቀጣይ ዓመት በሰላም እንድንደርስ ሰላም ጤና ቀየው ወተን የምንገባበት አየሩ መልካም እንዲሆን የምንመኝበት ሰዓት ነውና ሊመርቁን ደግሞ የከፋ ንጉሥ ተዘጋጅቷል። ሁላችንም ምርቃታቸውን አሜን ብለን የምንቀበልበት ሰዓት ነው። ከመቀመጫችን ተነስተን ይህንን ምርቃት የምንቀበል ይሆናል። ኡቤ ካፈቾ ነቤቶቻ ነከቶቻ ጪና ቤቶ ኤላ ቤቶ ነታቶ ወና አለት ቢያቾን የሽሬ ብዲሪ ሞች ቃኒ ቤቶኔ ሂኒች ቤትናኦ ሃውቶ የሾት ቲቦት ሃውቶት ሃውቷ የሾ ሻጋኔ ናኦ ኢቶሽና የሸቦት ሙሎ ኢኮችቦት ጎንደሻሊጎን ኢቶ ማጆቼ ኢቶ ሙሎቼ ኪችቦት ኤቺቺ ዲሮ ዳምቦት ታቴ አቾዳ ቶኪሬ ኢቶ ዲሬ ሞና ኢቶ ቡሾች በዳ ሀመ ሞነ ኤቢ ታቴ አቾን የቺ ኢኔ ቦዲሪ ቤቶ ጋብቻ የሻንቺ አዲዮ ኢቶማጮ ኒች ግዴ ቢቤቶቼ ኖ ኢቶ ዲሮ እንዳማ ቁየኔ ቢቤቶ ኢቶ ዲሮ ጭቴ ዲሮቴ ማንጄ ሞነ ኢቶ ዲሮ ጭድ ቢሮ የሼ ሞነ ኤቢጭ ኢቶማጮ ዲርቢት ባቲባታ ኤቢን ኖቺቺኢ በቂቲ ኦገየሪቺ ሚቴሪቺ ባቲ ናዶ በዳ ኤቢቼ ጣይጣዎቼ ኪጬቶቾ የርኖ ሻጫያ እምሬ ዘመኖ ኖቹቱ ነባ ወቺቶ ቢዳኔ ሞኖቹቱ ነባ ጊጠቶ ቢዳኔ ሞኖቹቱ ነባ ሺቼት ቡሽሼና ኦዲጭሬ ሾቦገ ደረጆች ቦን ሻገ ሞኖቹቱ ኒባ ቤቱ ኩሮኖ የሬቢኖች በኪያ ቂጨት ናኦቺ ሊሞኖ ያቂ ጊሻ የታግራይታ ጊሼ ቤቶ ኦገየር ሚዮና ቦኖን ወጣቶ ቻል የናደሮ ታቶን ኢትዮጵያ ታቶን አደሮ የሪቺ ሞን የርቢቁ የባ ኩቦቾ ኮየታዎቾ ቤት ነው ቡሽሼናውን የርቦንሽን ቁየባ እቢቼ ትንሽ ለእንግዶቼ ከተለያዩ አካባቢ ለመጡ እንግዶቼ
በአማርኛ እንድናገር ይፈቀድልኝ። የተከበራችሁ ከተለያየ አካባቢ የመጣችሁ የዚህ የከፍቾ ዘመን መለወጫ መሽቀሬ ባሮ ላይ የተገኛችሁ እንግዶቻችን እግዚአብሔር እንዲህ እንዳገናኘንና እንዳሰባሰበን አይነጣጥለን። ክፉ መንፈስን የሰይጣን መንፈስን እግዚአብሔር ከሀገራችን ያርቅልን። እግዚአብሔር እንዲህ እንደተሰባሰብን እስከ መጨረሻው እድሜያችን ድረስ በፍቅር በሰላም በአንድነት እንድንኖር እግዚአብሔር ይርዳን። በዚህ ላይ ያሰባችሁ ሆናችሁ አካባቢያችን ውጭ ያላችሁ ሁሉ በያላችሁ ሰላም ይሁን እግዚአብሔር ይርዳችሁ። ለሀገራችሁ ለኢትዮጵያ ያብቃችሁ። እግዚአብሔር ሰላሙን ይስጣችሁ። በተረፈ በጎደለ ነገር ላይ ሁሉ እግዚአብሔር ጨምሮ ይመርቅልን። ታቴኖ ዲሪት ዲሮ ቶከቶች ሻጌ ኢቶም ሶማን ሻጌ ደስ በሚል ስርዓት መርቀውናል። እናመሰግናለን። የሪምባ ታቲኖ ዲሪት ሆነ ሀውቴ ቆምቦ የቻ ዲሬቶን ሆነ የሪምባ ስጦታ አለን ብለው ደግሞ ከተለያዩ አጎራባይ ዞኖች ከጎረቤት ክልሎች የመጡ ተወካዮች አሉና ስጦታችሁን ይዛችሁ ወደፊት እንድትመጡ እንጠይቃለን። ጥቂት ደቂቃዎች ብቻ ናቸው ያሉን። በቀዳሚነት ስጦታውን የሚቀበሉትን እንግዶችን ጋብዛችኋለን። የከፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደና እንደዚሁም ደግሞ የካቢኔዎቻቸው ወደዚህ መድረክ እንዲመጡ እንጠይቃለን። ኦጌት ዶኖ እንዳሻው ከበደ እኔች ዋሬ ነኑቼና ኦኖ ጥቤና ኦኖ ጌና ኦ ዴዊት ወጆን ኦጊዮና ቦሎ ዳመሞች አታሊዮን የርምቤ በቀዳሚነት ስጦታቸውን የሚሰጡት ቱሪዝም ላይ ሰርተው ለውጥ ማምጣት የቻሉ ከቀናት በፊት ደግሞ መሰላል በፍቅር በአንድነት አብረውን ደግሞ በዓል ለማክበር መንገድ ላይ ሰነባብተው የመጡት የከምባታ ተወካዮችን